መልካም። አዎ ያው አንተ የእንትን ነው አሁን መጀመሪያ የእድሜ ሬንጅም አንዳንድ ጊዜ ያለውን ፕሮብለም ኔቸሩን መረዳት ነው ያው ኮንትሪቢዩት የሚያደርገው ለሶሉሽኑ። ሳትረዳው ዝም ብዬ ኮንፍሮንት ላድርገው ብትለውም አብዛኛው ሰው ካለበት ችግር የማይወጣው ችግሩ ቀላል ነው በይዘቱ። ምክንያቱም እዚህ ምድር ላይ ፈተና ቢሆንም ለሰው ልጅ ከባድ ነገር አለ ብዬ አላምንም። ግን ዘዌይ እኛ ነገሮችን ፐርሲቭ የምናደርግበት ኮምፕሌክስ ያደርገዋል እና እንዳይፈታ ይወሳሰባል። እና አሁን መነሻው ላይ ምናልባት አንድ ሁለት ቪዲዮ ላይ ጠቅሼዋለሁ ብዬ አስባለሁ። ይሄ የእድሜ ሬንጅ የሚባል አለ። መጀመሪያ ከሱ ብንነሳ ጥሩ ነው። የእድሜ ሬንጅ ማለት አሁን ለምሳሌ በእኔ አንደርስታንዲንግ ነው። ያው እኔ አብዛኛው ከኔ ትንሽ መጽሐፍ ወይ እንትን ይላል ርብሽ ያደርጋል። እንትንክ ማለት እየገለጥክ ነው ኦኬ አይ ችግር የለውም መያዙ ችግር የለውም። ትንሽ ራቅ ነገር አልክ በጣም ቅርብ ሆኗል። ኤኒዌይስ ምንድነው ያው አብዛኛውን እኔ የምሰጥ ሪስፖንሶች በራሴው በተመስጦ ዴቨሎፕ ያደረኩትና በራሴ ህይወት ውስጥ የተገበርኩት ነው። ቤዚካሊ ወይ ደግሞ ፈንዳሜንታል በሆነ ወይ ላለፉት 4 አመታት ኮንሲስተንትሊ ማለት ነው። ለዛም ነው እኔ ከ4 አመት በፊት ያው ዩቲዩብ ጀምሬም ነበር። 4 ኮንተንት ጭኜ መልሼ ደልቼው ነው። ምክንያቱም በዛ ሰዓት ላይ ምናልባት ጥያቄዎች ቢመጡ መጽሐፌን ማውጣት እንደማልፈልገው ሁሉ ያኔም ኮንተንት መስራት ልክ አይደለም ብዬ የወሰንኩባቸው ነው። ግራ ቀኝ አየሁኝና እኔ ጥያቄዎች ቢነሱ ጊዜ አልነበረኝም። ምክንያቱም በጣም ጥልቅ ያለ የሰርቫይቫል ስቴጅ ላይ ስለነበርኩኝ ስፒሪቹዋል ባይሆንም ኖርማሊ ይሄ ከኢንካም ጋር በተገናኘም ሰርቫይቫል የሚባል ስቴጅ ላይ ነው፣ ስቴብል የሚባል ሳይሆን ማለት ነው። ስለዚህ ጊዜ ላይኖረኝ ይችላል። እንደ አይነት ነገር ለህዝቡ አድረስ ካደረግኩኝ በኋላ ምናልባት ጥያቄ ቢመጣ እንኳን ጥያቄ ልመልስላቸው የሚያስችል ጊዜ እስካገኝ ድረስ ብዬ 4 አመት ሙሉ ዘግቼው ነበር። የዛሬ 4 አመት ሳይሆን እንትኑን ያቆምኩት ነው የዛሬ 4 አመት ቪዲዮን። ከዛኛው በፊት የዛሬ 4 አመት 1-3 ወር ምናምን የቆየው አክቹሊ ከዛ ዘጋሁት ማለት ነው። ኤኒዌይስ ምን ልል ነው ይሄን ሁሉ ካሁን በኋላ አድረስ ማደርግልህን የራሴው ነው ለማለት ነው። የራሴው ፐርስፔክቲቭ ስለሆነ ቴስት አድርጌ የሚያየሁት ነው እና ባንክሮ ተከታተለኝ ለማለት ነው። የእድሜ ሬንጅ አለ። አሁን ለምሳሌ ከ1 እስከ 7 ከ7 እስከ 12 ከ12 እስከ 18 ከ18 እስከ 25 ከ25 እስከ 40 ከ40 እስከ 60 ከ60 እስከ 80 ከ80 እስከ ዕለተ ሞት የሚባለው የእድሜ ሬንጅ አለ። ይሄ ሬንጅ የኮንሽስነስ ሺፍት የሚካሄድበት ሬንጅ ነው። የኮንሽስነስ ሺፍት ሲባል አሁን ለምሳሌ ከ1 እስከ 7 አመት ያለ ልጅ በአብዛኛውን ጊዜ የራሱን ኢንተረስት ዊዛውት ሎጂካሊ ፕሮሰስ ማድረግ ያው ወደ ደጅ ያወጣል። ነገር ግን ማኒፕሌት አድርገው እንደ ቀልድም ቢሆን አይነት የአንተ ቴክኒኮች እሱን ወደ ራስ መስመር ማምጣት የምትችልበት ነው። አንድ ህጻን ልጅ አግሬሲቭሊ ሊያለቅስ ይችላል የሚፈልገውን እስክሰጠው ድረስ። ነገር ግን አንተ ማኒፕሌት ማድረግ ትችላለህ። ማኒፑሌሽን ማለት ሊትራሊ ኔጌቲቭ ማለት አይደለም። አስፈላጊ ሊሆን ይችላል ለዛኛው ሰው ማኒፑሌት መደረጉ ማለት ነው። ስለዚህ ህፃኑን ልጅ በዛ አግባብ ለዛ ነው ጋይድ አድርግ ማኒፑሌት አድርገው ማለት ነው። ያው ቅዱሱ መጽሐፍም ህፃን ልጅን በሚሄድበት ምራው ጋይድ አድርገው ይላል። የዛን ሰዓት ላይ ምራው ማለት መምራት ማለት አንድ ሰው ለመመራት የሚበቃው አምኖበት ብቻ አይደለም። ቴክኒኩ አንተ እኔን ልትመራኝ ስትዘጋጅ አሳምነኸኝ ብቻ አይደለም። ዓለም የማሳመን ብቻ አይደለም። ማኒፑሌት አድርገኸኝም ሊሆን ይችላል ፎር ዘ ሴክ ኦፍ የኔ ጥቅም ከሆነ ማለት ነው። ይሄ ኔጌቲቭሊ ማኒፑሌት የሚያደርጉትን ትሪክ የሚሰሩትን አይደለም ያልኩት። አንድ የማኔጅመንት ቴክኒክ ነው ለማለት ነው። እና እስከ 7 አመት ድረስ ያሉት ልጆች
ማኒፕሌት ብታደርጋቸውም ዳት ማች ያው በማቹሪቲም ስለምትበልጣቸው ኮግኒቲቭ አቅማቸውም ገና አንሎክ ስላልሆነ ይገዙልሃል። ከዛ ከ7 ዓመት እስከ 12 ዓመት ያለው ላይ ይሄ ኢንቢትዊን ያለ ነው የኮግኒቲቭ አቅማቸው ዴቨሎፕ የሚያደርግበት ማለት ነው። እና ምናልባት ሁለቱንም ባላንስ የሚያደርጉበት ይሄ ምክንያታዊ ለመሆን ይጥራሉ፣ ግን ያን ያህል ፊርም ሆነው ኮንሽስነሳቸው ደርጅቶ አንተን የሚታገል አይነት ሎጂክ ዴቨሎፕ ላያደርጉ ይችላሉ። ግን ያው ያኛው ስቴጅ ነው። ልክ 12 ዓመት ላይ በአብዛኛው ያው ምናልባት ባዮሎጂካሊ የምታውቀው ነው ያው ሴት ልጅ ማንስትሬሽን የምታይበት፣ ወንድ ልጅ ደግሞ ያው ሴክሹዋል ዲዛይሩ የሚነሳበት ማለት ነው፣ አንሎክ የሚደረግበት ነው። በዛውም ልክ ሴክሹዋል ዲዛይር ማለት ደሞስት ዓለም ላይ ሰው ያልተረዳው አንድ ነገር አለ። የዓለም ኤቭሪ ዲቴይል ኦፍ በቃ እያንዳንዱ ምንም አይነት ሳይቀር ፕሮብለም የሚዘረዘሩት ማለት ልትዘረዝር ከቻልክ ምናልባት ቢሊየን ምናምን ሊያልፉላ ይችላል። ሩት ኮዙ መውጫው ሴክሹዋል ጉዳይ ነው። ይሄንን ምናልባት በዚህኛው ሴሽን ወይ ደግሞ እኔ እናንተ በምናወራው ላላብራራል ይችላል፣ ምክንያቱም በጣም ታይም ቴኪንግ ስለሚሆን ምናልባት ቪዲዮ ሰራበታለሁ እሱን። ግን ሴክሹዋል ዲዛይር ማለት የሰው ልጅ ኢቭን ከዛኛው ዓለም ወይ ደግሞ ከሪያሊቲ የተጣለበት ራሱ ሰው የሚመስለው ያንን ፍሩት መብላት ነው። አይ ነው በቃ እሱ ነው። ግን ኮንሽስነሱ ሲመረመር ሴክሹዋል ዲዛይር ነው ትልቅ ሮል ያለው። እሱንም ያው ቪዲዮ ላይ ጠቅሷለሁ። ኤኒዌይስ ለዚህ ኮንቴክስት ምን እንዲሆን ነው ሴክሹዋል ዲዛይር ልክ አንሎክ ሲደረግ የ12 ዓመት እስከ 18 ዓመት ያለው ሬንጅ አንድ የኮንሽስነስ ሬንጅ ነው። እዚች ጋር መነሻው ላይ ሺፍት ታካሄዳለህ። ሺፍት ማለት ያው እንዳልኩ ኮግኒቲቭ አቅም ራሽናል መሆን፣ የሆነ ነገር አድርግ ስትባል ለምን ማለት የምትጀምርበት ነው። ኢቭን እናት አባቶች ብዙ ጊዜ ይሸወዳሉ እዚህ እድሜ ላይ ልክ እስከ 12 ዓመት ባመጡት አይነት ወይ ለማሳደግ ይሞክሩና ያኛው ልጅ እናት አባቱን እምቢ እንዳይል አንደኛ ወይ ሊጮውበት ነው ወይ ሊመቱት ሁላ ይችላሉ፣ ወይ ደግሞ ያው እሱ የማይፈልጋቸውን ነገሮች ሊያደርጉበት ስለሚችሉ ውስጥ እነሱ ፊት እየሳቀ ከጀርባ ግን ሌላ ጉዳይ የሚፈጽምበት ሊሆን ይችላል። አንዳንድ አሁን ሱስ ውስጥ አብዛኛው የሚገቡ ይሄ የፍቅረኛ ምናምን ጨዋታ ውስጥ የሚገቡ ቤት ሲመጡ ያው አለ አይደለ እኔ አይደለውም እዛ ሲሄዱ ደግሞ ያው ቤተሰብ ማያውቀውን ስራ የሚሰሩ ማለት ነው። ያኛው አሁን ቤተሰብ በደንብ ከነቃ የዛኛው የእሱ የስነ ፍጥረት ሺፍት ወይ ደግሞ የኮንሽስነስ ሺፍት መኖሩን ከተረዳ አብረህ ነው የምታድገው። አንተ ልጅ ልክ ስትወልድ አንተ ከልጅ ጋር አብረህ ሕፃን ነህ። ልጅ አራስ ባለበት ሰዓት ላይ አንተ አራስ ነህ። አራስ ስትሆን ግን ከሱ ጋር ኢንተርኮሚኒኬት የምታደርግበትን ነው የምልህ። ባለበት አቅም ልክ አራስ ነህ ለማለት ሳይሆን አንድ ሕፃን ልጅ መቼስ ስለማጫወት ስታንዳፕ ኮሜዲ አትከፍትለትማ። በሱ ኮንሽስነስ ሌቭል ልክ ዝቅ ብለ ሕፃን ሆነ ነው የምታጫውተው። ያ ማለት ግዴታ በቃ የምታሳድገው ለሕፃን ልጅ ሕፃን ሆነ ነው። ሲያድግ አብረህ ሆኖ የምታድገው ነው። ሰው ያልገባው እሱ ነው። ሁል ጊዜ እኔ ያውቃለሁ ለአንተ አይባልም። ጓደኛህ ነው ልጅህ፣ እንደ ጓደኛህ ነው አብሮ ማደግ ያለበት። ልክ ታዲያ ይቺ 12ኛ ዓመቱ ላይ ሲደርስ ያንን ሺፍት ስለሚያካሂድ ወላጅም አብሮ ራሽናሊ ነው ነገሩ መመለስ ያለበት። ልክ እሱ ጥያቄ ሲጠይቅ አይሆንም በል አድርግ ከማለት ይቀይረውና ለምን አደረክ ወደሚል ይመጣል። ለምን ፈለግከው? ይህንን ምክንያታዊ ማለት ነው። በምክንያት እንዲያስረዳው በምክንያት እንዲረዳው ማለት ነው። የማድረግ ጉዳይ ውስጥ ካልገባ ልጁን እያጣው ይመጣል። ልክ 18 ዓመት ላይ ስትሆን ደግሞ ሌላኛው ሺፍት ይመጣል። ሌላኛው ሺፍት ምንድን ነው? ቅድም እንደዛ ትራንዚሽን እንዳልኩክ ከእንደዛኛው ይሄ በቤተሰብ ስር ሆነክ ይሄ በሁለት ጉዳይ የመመራት ወይ ደግሞ ቢሆነ ማኔጅመንት ስር ነክ ፉሊ ያንተን ፍሪደም ኤክሰርሳይዝ ማታረግበት ኤጅ ነበር ያኛው። ግን ከ18 እስከ 25 ደግሞ ከዛ ፍሪደም ትላቀቃል። አብዛኛው ወደ ሃይ ስኩል ወደ ዩኒቨርሲቲ የሚሄድበት ኤጅ ነው። ወይ ደግሞ ዩኒቨርሲቲ ካልሄደም ያው ለመውጣት ወይ ደግሞ ራሱን የተሻለ ለማድረግ የሚታትርበት ሀሳብ ነው። ምክንያት ኮንሰርንድ መሆን ይጀምራል። የፈለገ ቤተሰብ ጥላ ቢሆነው ራሱ
ያሳስባል። አረ ሁልጊዜማ ቤተሰብ ስር ልሆን አልችልም የሚሉ ተውቶች መምጣት ይጀምራሉ። ያ ማለት የኋላ ቤተሰቡን በተወሰነ ብለር እያደረገ የኋላ ቤተሰቡ ጉዳይ ብለር እያደረገ አዲስ የሚመሰርተው ቤተሰብ ላይ ይሆናል ማለት ነው። የአቴንሽን እና ኢንቴንሽን ዲቪየት የሚያደርግበት ማለት ነው። ከዛ በኋላ ያችኛዋ ከ18 እስከ 25 በእንደዚህ አይነት ሁኔታ ውስጥ ነው። ለምን ካልክ እዛኛው ላይ የኮግኒቲቭ አቅምህ ላይ አንደኛው የስነ ፍጥረት አቅምህ ይጨመርበታል። ያኛው ማለት አሁን ወጣት በተስፋ ነው የሚኖረው። ሕፃን ልጅ ደግሞ በእምነት ነው። ያረጀ ሰው ደግሞ በፍቅር ነው። ያው ይሄኛው ለምን ካልክ ሕፃን እያለ ቅድም እንዳልኩ ጋይድ ስታደርገው ስለሚያምን ነው ዝም ብሎ ጋይድ የሚደረግልን። ሕፃን ልጅ ምንም ኮንሽስነቱ ከፍ ባይልም የእናቱን ጡት የሚጠባው ስለሚያምናት ነው። እምነት ነው በአብዛኛው ጊዜ እዛ ጋር ኢንቨስት የሚደረገው። ከዛ በኋላ ተስፋ ይሆናል። አሁን አብዛኛው ሰው ለዛ የሚታትርበት ማለት ነው። ይሄ እንዴት መሰለ ከ18 እስከ 25 ስትሆን የተስፋ ቅድም እንዳልኩ ትራንዚት ተስፋን ሳላብራራል ይሄኛውን ልንገር ብዬ ነው። ወደ ተስፋ ወደ ምንድን ነው ከ25 እስከ 40 ከመድረስ በፊት ራስን የምታሰናዳበት ነው። ሌላ ነው የስነ ፍጥረት እድገት ወይ ደግሞ በስነ ፍጥረት የሰጡ ባህሪያት። ምናልባት ያው ኦርቶዶክስ ላይ ያው ባህሪያተ ስጋ የሚባሉት አሉ አይደለ? አንደኛው እሳትነት፣ ውሃነት ምናምን የሚባሉት ነፋስ እንደሚባለው ማለት ነው። ያው እኔ ፉሊ እንደዛ ዳይሬክትሊ ስለማልወስደው ነው ማልቀበለው ነገር ስላለ በራሴ ወይ ነው ያው ማስማማው። 4 ብቻ ናቸው ብዬ ስለማላምን ነው። ኤኒዌይስ ግን 4ቱ አሉ፣ ግን ያው ችግር የለውም ያግባባናል። ስለዚህ ትመጣና እዛ ጋውን ከኋላ በቤተሰብ ጥላ ስር ከነበርክበት በራስ ለመቆም የምታብሰለስልበት ሰዓት ነው ከ18 እስከ 25። ፉሊ ለመቆምም አትወስንም፣ ከቤተሰብ ጥላ ስር ለመሆንም ይቸግርሃል። ስለዚህ የምታስብበት ነው በደንብ አድርገህ። ብቻህን ሆነ ከሰው ተነጥለ ሊሆን ይችላል። በተቃራኒው ደግሞ በሰው ኢንፍሉዌንስ ስር ያደረ ደግሞ እጅግ በጣም በአደገኛው ኢንፍሉዌንስ ውስጥ የሚወድቅበት ማለት ነው። ወይ በዚህኛው ተቃራኒ ከሆነ በጣም የሚገርም ጠንካራ ሰው የሚሆንበት ተቃራኒ፣ በቃ 2 ፖላሪቲ ይሰራል ማለት ነው። ምንም ማሽሞንሞን የሌለበት ማዕከል ላይ ያልሆነ ወጣት ትሆናለህ ማለት ነው። ወይ ኮምፕሊትሊ በጣም ሚዝረብል የሆነ ላይፍ እንድትኖር የሚያደርግ አይነት ሩቲን ውስጥ ትገባለህ፣ ወይ ደግሞ በተቃራኒው ማለት ነው። ከዛ ወይስ ልክ 25 ላይ ስትሆን ሙሉ ይሄ ተስፋ የሚባለውን ኤክሰርሳይዝ የምታደርግበት ነው። ለዛ ነው አሁን ወጣት በተስፋ ሽማግሌ በታሪክ እላለሁ። አንዳንድ ቪዲዮዎች ላይ ጠቅሼዋለሁ። አብዛኛውን ካየው ከ25 እስከ 40 ያለው ከ25 እስከ 40 ባለው ያልሰራኸው ስፒሪቹዋል ጉዳይ፣ ያልሰራው ፊዚካል ጉዳይ፣ ያልሰራው ሜንታል ጉዳይ ከዛ በኋላ አይመጣም። ለምን? ኃይሉ አሁን ነው ያለው። በጣም ደሞስት ፓወርፉል የምትሆንበት ሬንጅ ነው ይሄ። ማይደክም ማለት ነው። በቃ አትደክምም። ኢቭን ከአንድ ስራ ወደ አንድ ስራ ስትሄድ አትደክም። በቃ የሆነ አይሰለችም። ከስንት አንድ ኤክሰፕሽናሎች ሊኖሩ ይችላሉ፣ ግን አብዛኛው ሰው በቃ ተስፋ ስላለው ማለት ነው። ይሄ ልጅ ልወልድ እችላለሁ፣ ትዳር ይዛለሁ፣ የተሻለ ቢዝነስ ከፍታለሁ የሚሉ ናቸው። በቃ ይሄ እኖራለሁ የሚል አይነት ሴንስ ያለው ነገር ነው አብዛኛው ነገር የሚያደርገው ማለት ነው። ከዛ ልክ ከ40 ወደዛ ጋር ስትሄድ ምንም ጥያቄ የለውም። እስከ 40 በሰራው ስራ ነው የምትኖረው። ሰው የሚኖረው እስከ 40 በሰራው ሲባል ፋይናንሻሊም እስከ 40 በሰራው ነው የምትኖረው። ከዛ በኋላ ያው ኤክሰፕሽናሎች ሊኖሩ ይችላሉ፣ ግን አብዛኛው ሰው ግን በአብዛኛው ይሄ ሜንስትሪም የሚባለውን ኮሌክቲቭ ኮንሽስነስ ቤዝ ያደረገው ግን ከዛ በኋላ ያለው በዛ ልክ ነው የሚሆነው። ከዛ ወደ ኋላ እየዞርክ የምታወራውን ስታጣ ያው የምታውቀው ነው እንግዲህ አድክም የሆንክ ሰው እየሆንክ ትመጣለህ። ለራስህም አትሆንም፣ ለቤተሰብም አትሆንም። በቃ ከአምላክ ጋር የምትጋጭበት ነው። አንዳንድ ሰዎች አሉ አይደለ በመቁረቢያ ጊዜ ምናምን የሚሏቸው ሌሎች ሰዎች ብዙ እኩይ ነገር የሚያደርጉ ማለት ነው ያለ ኤጃቸው። ያ ብዙ ቪዲዮ ላይ ጠቅሻለሁ። ዩኒቨርስ አክሽን ሪያክሽን በሚባል ፎርስ ስለሆነ የተዘረጋችው እሷ ኢምባላንስ የሚያደርጋትን ነገር አትታገስም። አንተ
ምናልባት በኤጅክ ባለህ በስነ ስርዓት በስነ ተፈጥሮ በተሰጠ የኤጅ ሬንጅ መሰረት ማድረግ ያለብህን አድርገህ ካላለፍክ ማድረግ ያለብህን የምታደርገው ደግሞ ዩኒቨርስን እንደ ዲቫይስ ተጠቅመ ነው። ነገር ግን ዩኒቨርስ ማለት ነው አካባቢን እንደ ዲቫይስ ትጠቀማለህ የዛን ሰዓት ላይ ትክክለኛው ሬንጅ ላይ ሲሆን፣ በዛ ሰዓት ግን ካልተጠቀምክ እሷ በእርጅና ዘመን አንተን እንደ ዲቫይስ ትጠቀማለች። ለምን? ራሷን ባላንስ ማድረግ ስላለባት ማለት ነው። ልክ እሷ አንተን እንደ ዲቫይስ መጠቀም ጀመረች ማለት አሁን ለምሳሌ ይህንንም አንድ ቪዲዮ ላይ ጠቅሻለሁ አይ ቲንክ፣ ግን ያው ደግሞም ችግር የለውም። ለምሳሌ ሹገር ዳዲ ሹገር ማሚ የሚባሉ አሉ። እነሱ አሁን በወጣትነት እድሜያቸው ማድረግ የነበረባቸውን ነገር ሳያደርጉ አልፈው ሳንቲም ይሄ ቤት መስራት ምን ማለት ላይ ብቻ ፎከስ አድርገው ብር ሰብስበው ቢሊዮነር ለምን አትሆንም? ስነ ተፈጥሮን ክደህ እዛ እስከደረስክ ድረስ ቅድም እንዳልኩ ነው። አክት የተደረገ ጉዳይ ስላለ አንተ ስትፈጠር ሪያክት የሚያደርግ አካል ሆነ ካልተገኘክ ዩኒቨርስ ለራሷ ስትል ሪያክት ማድረግ አይቀርም። ስለዚህ እሷ ደግሞ በራሷ ታይም ነው፣ በራሷ ታይም ስፔስ ኢነርጂ ነው የምትመራው፣ በአንተ አይደለም። በአንተ የምትመራው አንተ ትክክለኛ ይሄ በስነ ተፈጥሮ ልክ እየተራመድክ ከሆነ ተገዝታለህ ነው የምትኖረው። አለበለዚያ ተቃራኒ ከሆነ እሷ አንተን መግዛት ትጀምራለች። አዳም የወደቀውም በዚህ ጽንሰ ሀሳብ ነው። እሷን እንደ ዲቫይስ መጠቀም ሲኖርበት እሷ መጠቀም ባለበት ሰዓት ሳይጠቀም ቀርቶ ያው ተጠቀመችው እሷ ማለት ነው። እሷ እንደ ዲቫይስ እሷን ለምን ራሷን ባላንስ ማድረግ ስላለባት የፍትህ ቃል ተዘረጋ ከዚያ አትብላ የሚል እሱ ከበላ ሪያክሽን ያስፈልጋል ማለት ነው። ስለዚህ ዩኒቨርስ ላይ ሰም ካይንድ ኦፍ አክሽን ስለተካሄደ እሱን ባላንስ ለማድረግ እሷ ፍትህ ግዴታ። ብዙ ጊዜ ሰው የሚያተኩረው ለአዳም ሲል ይላል። ለአዳም ሲል በአብዛኛው ፍቅሩን ነው። ለአዳም ሲል በፍቅር ነው የተገለጠው። በፍትህ በኩል የተገለጠው ለዩኒቨርስ ሲል ነው። ጋድ ሁለቱንም ነገር ነው በመስቀል ላይ ያከናወነው። ፍቅርም ፍትህም ነው። ፍትህንም አስፍኗል፣ ፍቅርንም አጽንቷል። ሁለቱ ፍትህ ቢሆን አዳም ይወድቅ ነበር፣ በተአምር መነሳት እንዳይችል ሆኖ ማለት ነው። ፍትሁ ግን እሱ በዙሪያው ከበውት ላሉት ነው። ህግ ሲያበጅ በዛ ልክ ስለሆነ ማለት ነው። ለምሳሌ ዩኒቨርስ ስለ ሌላ ነገር እንዳይመስል አንተ ለእኔ የዩኒቨርስ አካል ነህ። አንተን እኔ ማይ እንደ ዩኒቨርስ ነው፣ እኔንም አንተ የምታየኝ እንደ ዩኒቨርስ ነው። አንተ ለግል ሰልፍ ነህ። ሰልፍ ዩኒቨርስ ጋድ ማለት ነው። ስለዚህ አንተ ለግል ሰልፍ ነህ። ሌላው ስነ ፍጥረቶች ጠቅላላ ተፈጣሪዎች ሆነው ስነ ፍጥረቶቹ ማለት ነው። ተፈጣሪዎቹ ጠቅላላ ዩኒቨርስ በሚለው ጽንሰ ሀሳብ ወይ ስነ ፍጥረት በምንለው እንወክላቸዋለን። ከዛ ፈጣሪ ነው። ስለዚህ ዓለም የነዚህ ትስስር ናት ማለት ነው ዋናው ጉዳይ። ስለዚህ ኤኒዌይስ በወጣትነት እድሜ ማድረግ የሚገባን የምትለዋን እንድታሰምርበት ነው። ስለዚህ አሁን አንተ 28 ስላልክ ከ25 እስከ 40 ባለው ሬንጅ ውስጥ ነው። ያ ማለት እኔም እዛው ሬንጅ ውስጥ ነው ያለሁት። ስለዚህ እዚህኛው ላይ አንተን ውስጥን የሚገዳደርና አብዛኛውን ሰው ችግር ውስጥ የሚከተው ተስፋን እንደ ሪሶርስ ተጠቅመ ማኔጅ ማድረግ ካልቻልክ ነው። ተስፋ ሪሶርስ ነው። ተስፋን ማኔጅ ካረክ ሪሶርስ ማኔጅመንት ማለት ነው። ማኔጅ ካላረከው ግን ምንን ያስቀርባል? ይሄ እንዴት ላለው መሰለን፣ ለምሳሌ እምነት ተስፋ ማለት የወደፊት እምነት ነው ላለው እኔ አሁን ዛሬ ላይ የምትተስፈው ስትደርስበት እምነት ነው የሚሆነው። እስከምትደርስበት ተስፋህ ነው። ስለዚህ አንተ ያኛው ካራክተር ስላለው ማለት ነው አንተ እዚህኛው ላይ ሆነክ ናውነስን የካደ ድርጊት ናውነስን የካደ ስል ናውነስ ላይ ምን አለ? እምነት ማለት ነው። ስለዚህ ተስፋ የወደፊት የእምነት ሌላ ስም ነው። ገብቷል? የወደፊት እምነት ነው ካልኩ የእምነት ሌላ ስሙ ስለሆነ ዛሬ ላይ ግን እምነት ነው አንተን ያቆየ ማለት ነው። ይህን ነገር ማድረግ እችላለሁ ምናምን እያልክ እምነት ነው ዛሬ ላይ የሚቆየው። ስለዚህ
ናውነስ ላይ ማድረግ ያለብህን ነገር በስነ ተፈጥሮ ልክ ማድረግ መቻል አለብህ ማለት ነው። እንዴት ካልክ ለምሳሌ ሴክሹዋል ዲዛየር መጣ ማለት ምንም ከተፈጥሮ ውጪ የሆነ ነገር አይደለም። በቃ ይሄ ተፈጥሯዊ ነው። ኢቭን ሴክሹዋል ዲዛየር አንድ አባት አሉ ባይዘወይ ስማቸውን አሁን አላስታውሰውም። ለፈጣሪ ስሜቴን አጥፋው በቃ ሰርዝልኝ ከውስጤ ማለት ነው ብለው የጸለዩ ማለት ነው። ገድመው በበዓት ነው የጸለዩት እና አጠፋላቸው ስሜታቸው ከውስጣቸው ፈጣሪ ማለት ነው። አሁን ያኛው ምንድን ነው ካልክ አሁን ይሄኛው በአንተ ስሜትን ማጥፋት አትችልም። ስዊች ኦፍ ስዊች ኦን የሆነ ቪዲዮ ላይም ጠቅሼዋለሁ። ስሜት አንተ የተፈጠርክበት ጽንሰ ሀሳብ ስነ ተፈጥሮ ስለሆነ አንተ ምንም ማድረግ አትችልም። ማኔጅ ማድረግ ብቻ ነው የምትችለው። ኮንትሮሊንግ አቅም የለም፣ ካፓቢሊቲ የለም። ዛሬ ከፍ አደርገዋለሁ፣ ነገ ዝቅ አደርገዋለሁ። ማኔጅ ብቻ ነው ማድረግ የምትችለው። ሊጠፋ አይችልም ፈጣሪ ኢንቮልቭ ካላደረገ ማለት ነው። ኢቭን ፈጣሪ ኢንቮልቭ ቢያደርግ ራሱ ሙሉ ለሙሉ አጥፍቶታል ማለት ሳይሆን አንተ እሱን የምትረዳበትን ቋንቋ ነው የሚቀይረው እንጂ ስነ ፍጥረት አዲስ ስነ ፍጥረት ስለሌለ ከአንተ ውስጥ ስሜትን አጠፋው ማለት ሌላ ስነ ፍጥረት ሆንክ ማለት ነው። ስለዚህ እሱን ማድረግም ስለማይችል እሱ ፈጥሬ ጨርሼ አርፍ ያለው ስላለ አዲስ ክሬሽን የለም ስለሌለ የአንተን አረዳድ ብቻ ነው የሚቀይረው። ኤኒዌይስ ቅድም ስሜታቸውን አጠፋባቸው ስል ጠፍት ብሎ አይደለም ለማለት ነው። ስለዚህ ምንድነው ምልል ነው አንዳንድ ጊዜ ቴክኒካሊ በኤጅክ ዝም ብለህ ሊስት አውት ስታደርገው አሁን ያለንበት በክርስቲያኒቲ ጽንሰ ሀሳብ ፋየር የሚባለው ላይ በቃ እሳትነት ነው። እሳትነት ማለት በቃ በስራም ስቴብል ለመሆን እሳት የሆነ አካሄድ ትሄዳለህ። ከዲሲሽን ከስራ ስራ ከሀሳብ ሀሳብ በቃ በጣም ዛሬ እዚህ ሀሳብ ሊሆነ ነገዛ ህልም ራሱ በአብዛኛው ዳይናሚክሲቲ የበዛበት ህልም ነው። በቃ እንዲህ ነህ። የወጣትነት እድሜ ስፖርት ልሰራ ትችላለህ ምናምን በጣም ብዙ የምጠቅሳቸው ነገሮች አሉ። ነገር ግን ቅድም እንዳልኩ it has to be managed ማለት ነው። ማኔጅመንት የሚባለውን ነው ሰው የሚረሳው። ማኔጅመንት ለምንድን ነው ያስፈለገው? በማይገባ ልክም ይጥፋልኝ ብለህ እንዳትጋጭ ወይ ደግሞ ይሄ ነገር አንዳንዶች አሉ ጥርሳቸውን ነክሰው እኔ በጣም በተአምር ይሄኛው ነገርማ አይገዛኝም በጣም አጓጉል የሆነ ሞቲቬሽናል ስፒቾች የሰሙ ሰዎች ናቸው እንዲህ የሚሉት። ስነ ተፈጥሮን መረዳት ነው ትልቁ ፖዚቲቭ ኳሊቲ ማለት ነው። ስነ ተፈጥሮ ደግሞ በዛ ሰዓት ላይ ሴክሹዋል ዲዛየር ኦቨርዶዝ ሆኖ ነው የሚመጣው። የበፊቱ አሁን ኦቨርዶዝ ሆኖ የሚመጣው። ኦቨርዶዝ ሆኖ መምጣቱ የእንትን ነው በቃ ይሄ ፋየር የሚባለው ብዙ ጊዜ እሳት ማለት ይሄው መቀቀል ማፍላት ነው ኖርማል እሳቱን ራሱ ብታየው ማለት ነው። ስለዚህ ያለህን የመጀመሪያ ትንሿን ሴክሹዋል ዲዛየር ይሄ ከ12 ዓመት ቀስ ያለች የመጣችዋን በጣም ፊውል ያደርጓል። ይሄ ተፈጥሯዊ ነው። በቃ ከሱ ጋር አትታገለው። ይሄ መምጣቱ አንተ የተለየህም አይደለም። ማንም ሰው ፊት ለፊት ሊክድ ይችላል እንጂ ከካደም ራሱ ወይ በጣም ከማዕከል የተገነጠለ ሙሉ ለሙሉ ለፈጣሪ ራሱን አስገዝቶ የገደመ ሰው ካልሆነ በስተቀር ዳውንታውን እየኖረ እንዲህ አይነት ጉዳይ የሚያደርግ የለም። ማንም የፈለገ በቴሌቪዥን ይመጻደቅብህ ምንም ያድርግ በተአምር አልኩክ ወይ ሕፃን መሆን አለበት ወይ አእምሮ ኬዝ ሊኖርበት ይገባል ወይ ባድ ስፕሪት የተጠጋው። ባድ ስፕሪትም የአእምሮውን ጉዳይ ማልፋንክሽን ስለሚያደርግ ማለት ነው። ባድ ስፕሪት ብሎ ነገር የለም እኔ አላምንበትም፣ ግን በሶሳይቲ አንደርስታንዲንግ ነው። ያው ኢሹ አድርጌ ያላንሳብ ብዬ ነው ዝም ብለን እንድንግባባ ልበለው። ሶስቱ አንተ ውስጥ ግሊች ስለሚፈጥሩ ከኖርማሉ ሰው በተለየ መልኩ ነው ፕሮሰስ የምታደርገው የማሰብ ማለት ነው። ስለዚህ ግሊች ስለ ጻን ልጅ ኮንሽስነሱ ገና አልደረጀም። ስለዚህ ያው ታውቀዋለህ የሚያደርገውን አክቲቪቲ። የአእምሮ ኬዝ ያለበትም ያው የምታውቀው ነው። ያው የባድ ስፕሪት የተጠጋውም የምታውቀው ነው። ስለዚህ ከሶስቱ ውጭ ያለ ግን ኮንሽስነስ ያለው ሰው እና በእድሜው ልክ ያለ ሰው ጠቅላላ የሚያደርገው ውድቀት ስንፍና ነው።
በቃ ስንፍና፣ ምንም ሌላ ወደዚህ ወደዛ ምናምን የለው። ድሃም ሆንክ ሀብታም ሁለቱም ፈተና ነው። ከዚህ በፊት ብዙ ቦታ ጠቅሻለሁ። ፈተና በባህሪው ኔጌቲቭ ማለት አይደለም። ፈተና ማለት አንተን ለማብቃት የሚመጣ ፊልተሪንግ ቻሌንጅ ማለት ነው። በቃ ሌላ ምንም አይደለም። ብር ብታጣ ማግኘት የሚባለው ፈተና ይሆንባል። ብር ብታገኝ ሃው ቱ ዩቲላይዝ የሚባለው ፈተና ይሆንባል። ስለዚህ ሁሉም ፈተና ነው። ምክንያቱም ብራቱም የሞታል፣ ብር ኖሮትም በብር ይሞታል። ስለዚህ አንተ የተሳተፍክበት ማኔጅመንት ብቻ ነው የሚያድን። ባለው ልክ ስነ ተፈጥሮ አንተን አያድንም። ብር ፓርት ኦፍ ስነ ተፈጥሮ ስለሆነ ማለት ነው። ከአንተ ውጭ ያለ በየሆነ አይነት ፕሮሰስ ሜክ የምታደርገው ስለሆነ የስነ ፍጥረት አሚን አጠቃላይ የዩኒቨርስ አካል በሚለው እንይዟለን። ስለዚህ በዚህ ሰዓት ላይ አንደኛው የሚያስቸግር ሴክሹዋል ዲዛየር በጣም ኦቨር ልል ነው፣ በጣም ፊውል አፕ የምታደርግበት። ስለዚህ ማኔጅ ነው መደረግ ያለበት ነው። መምጣቱ ላይ ኢነርጂ አታባክን። ይሄ እሱን እንዳይመጣ ማድረግ ወይ ደግሞ ስለመጣ መጨናነቅ፣ እነዚህ ነገሮች ላይ ኢነርጂን ዲስፐርስድ ካረከው ማኔጅመንቱ ላይ ስስ የሆነ ኢነርጂ ነው የምታገኘው። ስለዚህ መጋፈጥ አይችልም ያንን። ስለዚህ ኢነርጂን ሰብሰብ አድርገ ይምጣ፣ አስተናግደው። ጥሩ ነው አስተናግደው ስል በምን ወይ የሚለውን እንመጣለን። መምጣቱ አይደለም ጉዳዩ። ስለዚህ የመጀመሪያው መምጣቱ ኢትስ ናቹራል በሚለው አክሰፕት አድርገው። ሴክሹዋል ዲዛየር ማለት አሁን ከሴት ጋር ማድረግ ሰልፍ ምንድነው ይሄ ማስተርቤትም ማድረግ እሱ ዌዩ ነው፣ እሱ ጋር እንመጣለን። ግን ዲዛይሩ ከውስጥ መፈልፈሉ ኢትስ ናቹራል፣ በቃ ተፈጥሯዊ በዚህ ሰዓት ማለት ነው። ስለዚህ አሁን ማኔጅመንቱ ጋር ነው የምንመጣው ነው። ማኔጅመንት ላይ ስንመጣ ሴክሹዋል ዲዛይር ቅድም ልጠቅስልን እንደሞከርኩት የዓለም ኤቭሪ ፕሮብለም ከዛ ነው ኮዝ የሚያደርገው ወይ ደግሞ የሚወጣው ብያለሁ። ምን ያህል በጣም አደገኛ መሆኑን እየነገርኩ፣ በዛውም ልክ ግን ምድር ላይ በጣም አደገኛ የሆነ ነገር ማለት ነው በጣም በረከት የመሆን እድላለሁ። በቃ ሁለቱን የያዘው በጣም ኢምንት የሆነ ነገር ከሆነ በኔጌቲቭ ሳይድ ያ ነገር ፖዘቲቭ ቢሆን ራሱ ኢምንት ፖዘቲቭ ነው የሚሆን። በጣም ደንጀር የሰበሰበ ነገር ከሆነ ያችኛዋን ነገር ማኔጅ አርጋት ለመልካም ብታዋላት በጣም የሚገርም መታደስ የሚከውንልህ መባረክ ነው ማለት ነው። አሁን ለምሳሌ ፈጣሪ ጋብቻ ክቡር መኝታውም ንጹህ ይላል። ለምሳሌ ምንድን ነው ይሄኛውን? አሁን በጣም ብዙ ሰው ያው በቃ አትዳራ እንደዛ ነው አይደል? በቃ አክብር ምናምን ነው፣ ግልጽ ነው። አሁን ሰሙ እሱ ነው እንበለው፣ በቃ ችግር የለም ዳይሬክትሊ የምናውቀው ወርቁ ነው። ግን ዋናው ለመኖር የሚጠቅም ያን ያህል የተደበቀም አይደለም፣ ባይዘወይ ድብቅም ሆኖ አይደለም። ትንሽ ማሰብና መመሰጥ ብቻ ነው የሚጠይቀው። ስለዚህ ጋብቻ ክቡር መኝታውም ንጹህ ሲባል የመጀመሪያው ትዳር ገዳም ነው፣ ገዳም ትዳር ነው የሚል ነው። ልክ አንተ አንድ ነገር ሊገባ የሚገባው ራሱ ፈጣሪ በቃሉ ያስቀመጠው ነው። እስክታገባ ድረስ ፈተና የሚደርስብህ ወይ ፈተና የሚመጣብህ ከዓለም ነው። ዓለም ያንተ ፈተና ናት። በቃ ልክ ስታገባ ፈተና ተጠቅልሎ ቤት ውስጥ ነው የሚሆነው። ስለዚህ ያንተ ፈተና ልጅህ ሚስት ይሆናል ማለት ነው። ስለዚህ ልጅህ ፖዘቲቭም ኔጌቲቭም አይደለም። ማግባት ፖዘቲቭም ኔጌቲቭም አይደለም። ከዚህ በፊት ብያለሁ፣ ድርጊት ጾታ የለውም ምክንያት እንጂ ድርጊት ጾታ የለውም። ያ ማለት ምክንያቱ ውስጥ ነው ህይወት ያለው እንጂ ማድረግ ውስጥ አይደለም። ብዙ ጊዜ ብያለሁ ስለ ድርጊትና ምክንያት ያወራውበት አለ። ኢቨን ኤክስትሪም ሰው ስለሆነ መግደል ራሱ ስተትም ልክነትም አይደለም። ለምን ገደልክ እንዴት ገደልክ የሚለው ነው ብዬ አስረድቻለሁ። እንደዛውላ ሴትን ትዳር ያስክ ለምንድን ነው ያገባል? ለገንዘብ ነው ትዳር ከእሷ ጋር ያስከው? የምር ኢንቴንሽናሊ አንተ ሳንቲም ስላለ ከእሷ ልጅ ለመውለድ ነው ወይስ አፍቅራት ነው ወይስ እንድትጦር ነው? በጣም ብዙ ልደረድራቸው የምትችላቸው ጉዳዮች አሉ። ዝም ብለህ ስላገባ
ትዳሩ ተባረከ፣ ይሄ ሰውዬ ተባርኳል አይባልም። ልጅ ስለወለድክም ልጅ በረከት ነው፣ ውሸት። ይሄ ነው በቃ የሶሳይቲ አንደርስታንዲንግ ብልሹ የሆነው እዚህ ጋር ነው። ከዚህ ነው ከጥንስሱ ኮንሰፕቱን ዲፋይን ስታደርገው የሆነ ውል ከሳተብህ ሁሉንም ነገር ነው ጠራርጎ ይዞብህ የሚሄደው። ለምንድን ነው ልጅ በረከት አይደለም ምልህ? አንተ ለምን፣ እንዴት፣ ወዴት፣ በየት፣ እስኬት የሚሉ ጥያቄዎች ውስጥ ነው በረከቱ ያለው። እንዴት ካልከኝ አባቱን የሚገል ወይ የገደለ ልጅ አለ። እንግዲህ ልጁን የገደለ አባት አለ ወልዶት፣ እናቱን የሚያሰቃይ መከራዋን የሚያበላት በዚህ ሰዓት አሁን በምናወራበት ሰዓት ላይ አለ። በዛውም ልክ እናቱ ደግሞ መከራውን የምታበላ ደግሞ ልጅ አለ። ስለዚህ ልጅ መወለዱ አይደለም በረከት፣ ከዛ ጀርባ ያለው ምክንያት ነው። ለምንድን ነው ፈጣሪ ልብና ኩላሊትን መረምራለሁ ያለው? ድርጊታችሁን መረምራለሁ ለምን አላለ? ለምን እንዳደረክ ነው የምመረምረው? አጣፍተ ሄደ ጉባኤ ስለተከታተልክ አይደለም። ንጹሕ ልብስ ለብሰ በቤተ ክርስቲያን ቅጽር ስለተገኘ አይደለም። ለምን ሄድክ ነው ጥያቄ። ለምን ሄድክ? ለሐሜት ነው ሄድከው? መርፌ ለመሰካት ነው? በሄድክበት ቦታስ ሐሳብ በጣም ብዙ ሰዎች አሉ የተለያየ ቦታ የሚሄድባቸው፣ ሳይፈልጉት የሚሄዱባቸው እንዳለ ሁሉ ኢንቴንሽናሊ ስልኩን የሚጎረጉር ሰው በጣም ብዙ ያሉ ቤተ ክርስቲያን ቅጽር ውስጥ እንደምታውቀው ነው። ከዚህ ጋር የተያያዙ መዓት ምክንያቶች መደርደር ይቻላል። ስለዚህ ዋናው ጉዳይ ምክንያቱ ጋር ነው። ይሄን ያልኩት ለምንድን ነው? ይሄን ያልኩት ጋብቻው ክቡር መኝቶም ንጹሕ የሚለው ጋር እንመጣለን። ማስተር ቤት ማድረግ አክሽን ነው ምክንያት ነው? አክሽን ነው። አክሽን ስለሆነ አንተ ለማቆም ብለህ ስለሆነ ፋይት የምታደርገው አታቆመው። ለምን? አክሽኑ ጋር አይደለማ ፕሮብለሙም ሶሉሽኑም ያለው ምክንያቱ ጋር ነው። ለምንድን ነው ማስተር ቤት ማደርገው? ምንድን ነው ጉዳዩ? ከዚህ ጋር የሚያያዘው ነገር ምንድን ነው? ይህንን ኮዝ የሚያደርገው ነገር ምንድን ነው? ሙሉ ፕሮብለሙም ሶሉሽኑም ያለው እሱ ጋር ነው። ለማቆም ብለህ ኢነርጂ ስታውል የማየውን ቦታ ነው ኢንቨስት እያደረግህ ያለው ኢነርጂውን። 2 ቀን ልታቆም ትችላለህ፣ ትመለስበታለህ። ሳምንት ታቆማለህ፣ ትመለሳለህ። 15 ቀን ታቆማለህ፣ ትመለሳለህ። ጸበል ትጠመቃለህ፣ ትመለሳለህ። ትቆርባለህም፣ ትመለሳለህ። ምንም ንስሐ ብትገባም ትመለሳለህ። ለምን? ያንተ ጠቅላላ ፕሪዴስትንድ የሚባለው ኢነርጂ ብቻ ሳይሆን ፕሪሜዲቴትድ የሚባለው በነጻ ፍቃድ ውስጡ ላይ የተሰገሰገው ኢነርጂ ወደ የት ነው ፍሎ የሚያደርገው? አቴንሽንና ኢንቴንሽን ወዳለበት ነው። ስለዚህ አንተ ለማቆም ብለህ ከሆነ ሁል ጊዜ ምድር አንተ የፈተና ቦታ ናት ብዬ አይደለ? አንተን ቻሌንጅ የምታደርግ በተቃራኒ በሌላኛው ፖላሪቲ ነው። ስለዚህ አንተ ለማቆም ብለህ ስለሆነ የምታደርግ ያንን እንዳታቆም የሚያደርግ ቻሌንጅ ነው የምትሰጥ። ስለዚህ ሁል ጊዜ ፋይት ይሆናል ማለት ነው። ከዛ በኋላ ማይንድም በጣም አደገኛ ትሪክ አድራጊ ነው እሱ። በጣም በቃ ራሱም ያው በደንብ ከነቃበት ቅድም እንዳልኩ ዩኒቨርስን እንደ ዲቫይስ እንደምትጠቀማት እሷ አንተ ደግሞ በስነ ስርዓት ካልተጠቀምካት እሷ መልሳ እንደምትጠቀምብህ ነው። ማይንድም እንደዛ ነው አንተን የሚጠቀምብህ። በስነ ስርዓት ስነ ተፈጥሮን ተረድተ ማይንድን በስነ ስርዓት ካልተጠቀምክበት ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል የሚባለው ማይንድን በስነ ስርዓት ካልተጠቀምክበት ይሄ በጣም በብዙ ብር ተከቦ ያለ የሀብታም ልጅ ቤት ውስጥ የሚውል በለው የሚሰራው ስለሚያጣ ቀጥታ ዳይሬክትሊ ወደ ሱስ የሚገባው ማለት ነው። እንደዛ እንደማለት ነው። ስለዚህ በጣም ወሬኛና ሀሜተኛ ይሆናል ማይንድ። ለምን? ስራ አልሰጠውማ። ስራ ስላልሰጠው በፊት ሜንታል አንተ አክሽኑ ላይ ስለሆነ ምክንያት ብትለው ስራ ሰጥተዋላ ፕሮሰስ ማድረግ ይጀምራል። እንዴት? ለምንድን ነው የማደርገው? ምን ሰዓት ነው የዲዛይር የሚነሳው የሚል አይነት ሀሳብ ብትሰጠው እሱን ሲፈለፍል ይቀርባል። አንተ ግን ዳይሬክትሊ ድርጊቱ ጋር ሄደ ላቁም ብለህ ቻሌንጅ ሰጠ ለራስህ። ያኛው አይጠቅምም እያልኩ አይደለም ባይዘው ቻሌንጅ መስጠት
ግን እሱ ማለት በፐርሰንት ቢታይ 10 ወይ 5% ቢጠቅመን፣ ሌላው ጠቅላላ ያለው ምክንያት ጋር ነው። ይሄ ምንድን ነው ጥቅሙ ካልከኝ፣ አንተ ፍላጎትህን ወደ ድርጊት ጋር ሳይመጣ ሀሳብም ከሀሳብ ጋር አጋጭተህ እዛው እንዲበስል ታደርገዋለህ። ልክ ዲዛየሩ ሲመጣ ለምን ስትለው የሚፋለመው ከአንተ ጋር ከመሆን ይልቅ ከዛ ጥያቄ ጋር ይሆናል ማለት ነው። ስለዚህ ያቺን ጥያቄ ጥሶ ማለፍ አለበት ሊያሳምን ማለት ነው። የአንተን ሁለንተና ለማሳመን ያቺን ጥያቄ መልሷት ማለፍ አለበት። መጀመሪያ ላይ እንዳላየ ሊያልፈው ይችላል። ምክንያቱም ሜንታል ማፕ ስለሰራ አንዳንድ ጊዜ ያለ አይደለ፣ አሁን ሐኪም ቤት አንዳንድ ቅጽር ልትፈጽም ስትሄድ አንተም ያው ስትቀጠር ማለት ነው፣ በተቀጠር ሰዓት ላይ የአይን ምርመራ ተመርምራላ። አሁን የአይን ምርመራ በርቀት ያስቀምጡትና እንድትለይ ያደርጓላ። ያው ማይለይ ይወድቃል ነው። እንደዛው ነው ይሄኛው ማይንድ። ልክ በዛኛው ነገር ድግግሞሽ ሜንታል ማፕ ስለሰራ አንተ ጥያቄ ዛሬ ስትጠይቅ ብለሪ አድርጎት ነው የሚያየው። ጥያቄውን በደንብ ግልጽ ሆኖ አይታየውም ራሱ። ገብቷል? ብለር አድርጎ ስለሚታየው ሊያልፈው ይችላል። ሰው የሚሰንፈው ምንድን ነው? አረ እያሰብኩኝ ነው፣ እየተመሰጥኩኝ ነው፣ ጸሎትም እያደረግኩኝ ነው፣ ይሄው 2 ቀን 3 ቀን ሆነኝ፣ በቃ ምንም የምቀየር ሰው አይደለሁም ይላል። የሜንታሊቲን ስነ ባህሪ ከተረዳ ዝም ብለ ነው የምትቀጠቅጠው። ዝም ብለ ማለት ነው። እንደውም አንድ ጊዜ ቲክቶክ ላይ አንድ ቪዲዮ አይቻለው። ያው ሲደጋገም ትንሽ አሰለቸን እንጂ አንድ ቪዲዮ ምን አየውኝ፣ ምንድነው የሆነ ቆሻሻ ነገር ኩባያ ውስጥ ያደርጉና ከዛ በምንድነው በቧንቧ ውሃ የከፍቱበትና ቆሻሻው ቀስ እያለ እየጠራ አይታየው ሊሆን ይችላል ብዬ ነው። እየጠራ መጥቶ መጨረሻ ላይ ንጹህ ውሃ ይሆናል አይደል? እሱ ጥሩ ኤግዛምፕል ነው። ባይዘው በጣም የወደድኩት ምሳሌ ነው። እንደዛ ነው። በአንድ ጊዜ አንተ ሄደ ውሃው ላይ ስለደቀንከው ንጹህ ውሃ ልጠጣ አትችልም። መታጠብ የሚባለው ነገር አለ። አንተ ቀላል እኮ ምሳሌ ነው። እኔ ሰው የማይረዳው ነገር ይገርመኛል። ቀላሉ ምሳሌ፣ ለምሳሌ አንተ እንደውም ባንክ ነው የምትሰራው፣ ጥሩ ነው። ለምሳሌ አንተ ያው ወይ በ2 ቀን በጣም በዛ ከተባለ ወይ በ2 ቀን ወይ በ3 ቀን መቀየር ግዴታ ነው አይደል? ሸሚዝ ምናምን ግድ ነው። ያ የሚሆነው ላብ የሚባል ነገር አለ። የአንገት ያው ሸሚዝ ስለሆነ ማለት ነው አንገት ላይ የሚወጣ ብቻ የአንገት ያው ከምታሳልፈው ደጅ ወጥተህ ስለምትገባ አክቲቪቲዎች ስላሉ የሆኑ የስጋ ድፎች ይኖራሉ። ግልጽ ስለሆነ እሱን ሻወር በማድረግ ነው የምታጠረው። በመጸለይ አታጠረውም። ለምን? የስጋ ባህሪ በውሃ መታጠብ ስለሆነ። ስለዚህ አእምሮም የራሱ መታጠቢያ ዲቫይስ አለው። አእምሮን በውሃ አጥበህ እንደ ስጋ ልታነጻው አትችልም። ስለዚህ የአእምሮን የስጋን ካራክተር እኮ መረዳትህ እኮ ነው ሄደ በጠላ ያላጠብከው ወይ በድራፍት ያላጠብከው ወይ ደግሞ በምንድነው ሌላ ምሳሌ ምን ልስጥ፣ መውደድ ልበል በቃ ወይ በሱ ያላጠብክበት ምክንያት ስጋህን ካራክተሩን ስለተረዳኸው ኮምፓተብል በሆነ ወይ በምን ቢታጠብ እንደሚነጻ ስለተረዳ ነው። እንደዛው አእምሮህንም ልትረዳው ይገባል። በምን ባጠባው ነው የሚነጻው? ስፕሪት የሚነጻ ነገር አይደለም። ስፕሪት ያው እኔ አብዛኛው የሃይማኖት መምህራን ያው ኢቭን ስትገባ ምንድነው በሐሌዮ በነቢብ በገቢር ነው የሚባለው አይደል? የተሰራ ያው በነፍስም በስጋም በአእምሮም የተሰራ ይባላል። የልብ ቃል እስትንፋስ የሰሩትን በዛው ልክ ነው የሚሰጥ ቀኖናም ይባላል። ግን እኔ ነፍስ አትቆሽሽም ከሚሉት ስለሆንኩ የሚቆሽሸው ስጋና አእምሮ ብቻ ነው። ስፕሪት ኢቭን መቆሸሽ አይችልም። ተነል ስለሆነ የስፕሪት ካራክተር አንተን ወደ ሌላኛው ዳይሜንሽን ሊያሸጋግር የሚችል ተነል ስለሆነ መቆሸሽ አይችልም። እሱ ከቆሸሸማ ማን ያዟዙረናል? ማንም አያሸጋግረንም። ምክንያቱም ነፍስ የኢነርጂ ቋት ብቻ ስለሆነ ሮሏ በአንተ ስራ ውስጥ ኢንቮልቭ አታደርግም። ፍትህን ይዛ የኢነርጂ ቋት ሆና የምትቀመጥ ናት። የስፕሪት ኔቸር ነፍስ አትቀጣም። ማን ይቀጣታል? ማንም አይቀጣትም። ባይ ዘ ወይ ቪዲዮ ይህንን የምሰራበት ሆኖ
የነፍስ ጉዳይን ቆይ ላብራራልህ። የነፍስ ጉዳይ እንዴት መሰለህ? ነፍስ ኦን ቢሃፍ ኦፍ ጋድ አንተ ውስጥ የተቀመጠች ናት። አንደኛ ኔቸሯ አንተ ጋድ የመሆን ቴንደንሲ ወይ ደግሞ የጋድነስ ኢነርጂ ቴንደንሲ እንዳለ ማሳያ ናት። አንደኛው። ሁለተኛ በዚህ በስሪዲ ሪያልም እስካለ ድረስ ከጋድ የሚላከው ኢነርጂ ወይ የተላከው ከዚህ በፊት ኢነርጂ ለአንተና ለእኔ ኮታ አለን። ድሬን ያደርጋል ኢነርጂ ባይ ዘ ወይ ኮታ ስላለ እዛ ነፍስ ውስጥ ነው የሚቀመጠው። ነፍስ ውስጥ ይቀመጥና ቀስ እያልክ እየቆጠበ ስፕሪት ነው እየቀዳ ለስጋና ለአእምሮ የሚያከፋፍለው። ይቀዳል። ከዛ መታደሶች ሊኖሩ ይችላሉ። የሚቀዳው በምን ነው ያው ይታወቃል፣ ግልጽ ነው። ጸሎት ስታደርግ፣ ስትመሰጥ፣ ለራስ ጊዜ ስትሰጥ፣ ከአንተ ጋም ከአካባቢ ጋም ከፈጣሪ ጋም ጥሩ የሆነ መስተጋብር ስትፈጥር ኢነርጂው በዛው ልክ መቀዳትና መታደስ። ኢቭን ኢነርጂው ይቀዳል ስልክ ዝም ብሎ 10 ጊዜ አትቀዳውም ነው። መጀመሪያ በተቀዳው ነው የምትኖረው። አስበው፣ ቋቱ አንተም በጣም የተስማ ኦልሬዲ በቃ ካለው ነገር ግን አንተ ዝም ብለህ ስተት እየሰራ በሄድክ ቁጥር ስፕሪት አንተን ለማደስ ሲል ትንሽ አንተ ልክ የመጸጸት ስሜት ውስጥ ስትገባ ከዛች ቅድት ያደርግና ለስጋና ለአእምሮ ያፈስባቸዋል። ልክ ንስሐ ስትገባ እየቀዳ ያፈስባቸዋል። ከዛ በኋላ ድጋሚ ስተት ውስጥ ትገባለህ። ስተት ውስጥ ስትገባ አሁንም ድጋሚ ትመለሳለህ። ስትመለስ አሁንም ይቀዳል። ያ የሚቀዳው ኢነርጂ ኮታ አለን ነው። ኮታ ስላለው ድሬን ያደርጋል። አንለስ የሌላ ዳይሜንሽን ኢንቮልቭመንት እስከሌለው ድረስ እሱ ኤክሰፕሽናል ተአምር በሚባለው ዘይ የሚታየው። ድሬን ሲያደርግ ምንድን ነው? አሁን ለምሳሌ አንተ ልክ ስትሰጥ ድሬን ለምን ያደርጋል ነው ጥያቄው። ወዴት ይሄዳል? ምክንያቱም ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ነው። ታዲያ ወዴት እየሄደ ነው ድሬን የሚያደርገው ካልከኝ፣ አሁን ባድ ስፕሪት የሚባለው ጨዋታ መምጣት ይችላል እዚህ ጋር። ከዚህ በፊት እንዳልኩት አንተ ካንተ ነው የኢነርጂ ሱርሱ አንተ ነህ። የባድ ስፕሪት ዳይሬክት ከጋድ መውሰድ አይችልም። ምክንያቱም እሱ ተነል ስለተቋረጠ አንተ ነጻ ፍቃድ ስላለ በፈቃድህ ከኔ ይቅርብኝ ለሱ ልስጠው እያልክ ነው። በቃ ትርጉሙ እሱ ነው። ስለዚህ ልክ ስተት ስትሰራ ኢነርጂን መጀመሪያ ያለህን ኢነርጂ ከአንተ ላይ እጥብ አድርጎ መና ያስቀራል ለሱ ወስዶት ማለት ነው። ከዛ አንተ እንደምንም ዳክረ እንደምንም ቢሆኑ ነገሮች ሞቲቬትድ ሆነ ሄደ ደግሞ ንስሐ ትገባል። ንስሐ ልክ ስትገባ ይቀዳና ይፈስብሃል። ከዛ ይጠባበቃል እሱ ስተት እስክትሰራ አሁንም ሊያጥብህ ማለት ነው። ከዛ ልክ ድሬን ሲያደርግ ማለት ምንድን ነው ዳይሬክትሊ ትርጉሙ ካልከኝ፣ ያንተ ኮታ ልክ ድሬን ሲያደርግ ሙሉ ለሙሉ ዩኒቨርስ ቅድም እንደ ዲቫይስ ትጠቀማለች እንዳልኩ እሱ አንተን እንደ ዲቫይስ ይጠቀማል ማለት ነው። ከዛ ዘሞስት ኢቪል የሆነ ፐርሰናሊቲ ዴቨሎፕ የሚያደርጉ ሰዎች እሱ እየተጠቀማቸው ሆነ ማለት ነው። በቃ ስቶሪው እንደዚህ ነው የሚሄደው። ዝም ብሎ አውት ኦፍ ኖዌር የሚመጣ አይደለም። ገብቷል አካሄዱ? ስለዚህ አሁን ነፍስ ማለት ኮታ ይዛ የምትቀመጥ ናት እና ፋይናሊ አፍተር ላይፍ ስትሄድ ሰው የሚመስለው ስጋ እና አእምሮ፣ ያው አእምሮን የያዘው ስጋ ነው ተብሎ ስለሚታሰብ እዚሁ ይቀራል ነው ሰው የሚለው። ኢቭን አንድ ቪዲዮ ላይ ጠቅሻለሁ። አእምሮ እና ስጋም ጭምር ሁሉ ስለተፈጥሮክ ሪያሊቲ ውስጥ አልነበሩም? ነበሩ ማለቴ አዳም የመጀመሪያው አዳም ማለት አዳም ከመጣሉ በፊት በገነት ስጋውም ነበር አይደል? ታዲያ አሁን አንተ ስታስበው እንደዚሁ ፈጣሪ እስከ 6ኛው ቀን ፈጥሮ በ7ኛው ቀን አረፍኩኝ ካለ አንተ ተነጥሎ ነፍስ ሄደች ማለት እኮ አዲስ ስነ ፍጥረት ማለት ነው። ኮምፓተብል በሆነ ወይ ምን ላይ ትረፍ? የት ላይ የተፈጠረ ሌላ ክሬቸር አለ? የለም። ስፕሪት የት ላይ ይረፍ? የለም። እንዴት ከስጋና ከአእምሮ ተነጥሎ ነፍስ ብቻ እንዴት ሊያደርግ ይችላል? ይሄም አይሆን ነው። በተአምር ሊሆን አይችልም አዲስ ስነ ፍጥረት ካልሆነ በስተቀር። ጋድም ሊክድ ስለማይችል ማለት ነው። ይሄ ታዲያ ምንድን ነው ታዲያ? እንዴ ሰው ሲቀበር እያየን ሞቶ እያየን ሲገነዝ ልትል ትችላለህ።
ይህንን በሌላ ቪዲዮ ደግሞ አብራርቻለሁ። እኛ የሚገነዘው ስጋ የሚባለው አይደለም። እዛ ቪዲዮን አይተዋል። ይሄ አሁን ማብራራውን ኖ ስጋ ማድረግ አብሮ እንደሚያደርግ ማለት ነው ከነፍስ ጋር። አንድ ቪዲዮ ላይ ያው ጠቅሼዋለሁ ብዬ ነው። ብዙ እንዳይሰፋብ ብዬ ነው። ምናልባት ሌላ ጊዜ ያን ያህል እዚህ ላይም ቦዘር የሚያደርግ ስላልሆነ ማለፍ ስለሚቻል ብዬ በሌላ እንትን እንድንለው። ኤንዌይስ ብቻ ጀነራል አንደርስታንዲንጉን በዛ ያዘውና አዲስ ስነ ፍጥረት ስለማይመጣ በዛ ልክ ነው። ኤንዌይስ ወደ አንተ ጉዳይ ሳመጣው ጠቅለል አድርገን ለመዝጋት ያክል ማለት ነው። አሁን ብናወራው ስለማያልቅ ነው ቆረጥ እያደረግኩት ማመጣው። ምንድን ነው አሁን ባለ ሰዓት ላይ ስነ ፍጥረትን በቃ ያላቸውን ተረዳው። በቃ ልክ ስትረዳው ሁሉ ነገር ቅርጽ መያዝ ይጀምራል። የመጀመሪያው ግን ከዚህ በፊት እንዳልኩት ምናልባት አድርገው ከሆነ አላቅም፣ እንግዲህ ሰልፍ ሪፔንታንስ ለሁሉም ሰው የምመክረው ነው። ሰልፍ ሪፔንታንስ ግዴታ ነው። እሱን ቪዲዮ ካላየው ማየት ትችላል። የግል ንስሐ ማለት ነው። ንስሐ ከዚህ በፊት ገብተህ ታውቃለህ? በቃ እኮ አሁን ያንተ አሁን ምን መሰለ ሰልፍ ሪፔንታንስ የሚለውን ቪዲዮ ብችል ነገውኑ ያው፣ ምክንያቱም እያንዳንዱ ፕሮብለም እንዲፈታ አሁን ላይ ያለበት እንዲፈታ ከተፈለገ ሌላ አንተ የሚፈታል አካል ሶሉሽን ሲልክልህ፣ ፈጣሪም ማለት ነው ሲልክልህ፣ አንተ ለዛ የተስማማህ መሬት መሆን መቻል አለብህ። ከዚህ በፊት እንደምለው አንድ ገበሬ ዝም ብሎ ያገኘው መሬት ላይ አይደለም እህል የሚዘራው። ለዛ እህል መሆን የሚችል ግራውንድ መጀመሪያ አብቃቃል፣ ይኮተኩታል፣ ያርሰዋል። በስነ ስርዓት አብቃቅቶት በማዳበሪያ በምን እሽት አድርጎት ከዛ ጊዜው ወቅቱን ጠብቆ በስነ ስርዓት ሲበትነው የሚያስፈልገው ነገር ይበቅላል። አለበለዚያ ሰብል ስላለህ ብቻ ወይ ደግሞ እህል አለኝ ብለህ ብቻ የትም ቦታ ብዘራው ይበቅላል? አይበቅልም። ኮምፓተብል ግራውንድ ይፈልጋል። ስለዚህ አንተ ልክ ጥያቄ ጠየክ ማለት የፈለገ ብታለቅስ ብትንከባለል ፈጣሪ አይመልስልህ። ለምን? ይህኔ እኮ መልሶልህ ሊሆን ይችላል። አንተ ግን የተመለሰው መልስ አንተ ላይ እንዳይበቅል ኮምፓተብል ግራውንድ ሆነ አልተገኘም ማለት ነው። ስለዚህ እሱ መሆን የሚቻለው እንዴት ነው ጥያቄ። እሱ መሆን የሚቻለው ከንስሐ በፊት ሰልፍ ሪፔንታንስ፣ ከሪፔንታንስ በፊት ሰልፍ ሪፔንታንስ ያስፈልጋል። ንስሐ አባት ጋር ሄደህ ንስሐ ከመግባቱ በፊት ለራስ ለግል ንስሐ መግባት አለብህ። አንተ ለራስ ይሄኛውን ነገር ዴቨሎፕ ያደረግኩት እኔው ከራሴ ልምድ በመነሳት ነው። ለምንድን ነው እኔ ራሴ 1 2 3 ጊዜ ተመላለስኩኝ። ለምንድን ነው ሌላ ሰውም እንዲህ ይላል፣ እኔም ለምንድን ነው ይህ ስህተት የማይበቃው ወይ ደግሞ ምሳሳታቸው ነገሮች ለምንድን ነው የማያልቁት አልኩኝ ለራሴ። እኔም አንድ ብኩን ስለሆንኩኝ ማለት ነው። ከዛ ሌላ አይነት ወይ ያስፈልጋል የሚሉት እና ከሱ ጋር ተያያዥ የሆኑ ጥያቄዎች ብዙ ተሰልፈው ሲመጡብኝ ያው በእነሱ ላይ እኔ አብዛኛው ያው እንግዲህ እኔ መጽሐፍ ማንበብ ሳይሆን ለተመስጦ ነው ጊዜ የምሰጠው፣ ለሰውም መክረው እሱ ነው። ያው በየዕለቱ ማረመም ያው ደስም ስለሚለኝ እንደ ሀቢትም በዛ ጉዳይ ላይ ያው በጣም ብዙ ጊዜ ተመሰጥኩበት። ከዛ መልሶቹ ተኮልኩለው መጡ፣ ለራሴ ገበርኳቸው። ያው መልክ ያዙና ጥሩ ለውጥ እንዳመጣ አደረጉኝ። ያ ምንድን ነው? አንተ ያላመንክበትን ሌላ ሰው ሊያስተካክልልህ አይችልም ነው። ፈጣሪ በብዙ ቦታ ይህን ነገር ተጣቅሶታል። ለምሳሌ ባልንጀራ እንደ ራስ አድርገው ውደድ ማለት ባልንጀራን ለመውደድ ራስን መውደድ ማወቅ መቻል አለብህ እያለ ነው አደለ? አምላኬ ወዳለሁ አትበሉኝ፣ አጠገባችሁ ያለውን ባትወዱ
የሰማይ አባታችሁን እኔ እወዳለሁ ብትሉኝ ከንቱ ነው ብሏል። ስለዚህ እያለ ያለው ከሰልፍ ተነሳ ነው። ከእኔ ጎረቤትን፣ ከጎረቤትህ ደግሞ እኔ ራስህን እያለ ነው። ምክንያቱም አንተ ራስህን ካላወቅ ጎረቤትህን እንዴት ልታክ ትችላለህ? ጎረቤትህን ካልተረዳህ ደግሞ እንዴት ነው ፈጣሪን የምትረዳው? ጎረቤት ማለት ያው በዩኒቨርስ ውስጥ ስለሆነ ፈጣሪን የምታመሰግነው እኮ ዩኒቨርስን እያየ ነው ወይ ከዩኒቨርስ ጋር ባለ ኢንተርኮኔክሽን ነው። ስለዚህ ዝም ብለህ አውት ኦፍ ኖዌር አመሰግናለሁ አትልም። የሆነ አይነት ትሪገሪንግ ነገር ይፈልጋል። እሱ ደግሞ አንተ ከስነ ተፈጥሮ ጋር ያለ ኢንተርኮኔክሽን ነው። ስለዚህ ምልን ነው ይሄ ሰልፍ የሚባለው እጅግ በጣም አስፈላጊ ነው። ስለዚህ ሰልፍ ሪፔንተንስ የሚለውን በጣም ለብዙ ሰው እንግዲህ በግል ማወረች ያለው አንተ ቪዲዮን በደንብ ያው። ነገር ግን 3 ነገሮች ቤዚክሊ 3 ነገሮች እንዳሉ ልጥቀስልህ፣ ግን አላብራራቸውም። አንተ ቪዲዮ ላይ ሄደህ ካየው በደንብ ስለሚብራሩልህ ጊዜ መግደል ነው የሚሆነው። 3 ነገሮች ምንድነው? ፎርጊቭነስ፣ አክሰፕታንስ እና ፕሮሚስ የሚባሉ ናቸው። 3ቱ ናቸው የሰልፍ ሪፔንተንስ ጉዳዮች። ፎርጊቭነስ ይቅርታ እና ፕሮሚስ ማለት ነው። ይቅርታ ከአንተ ጋር ከስነ ተፈጥሮና ከአምላክ ጋር ትፈጽማለህ እየፈለፈልክ ይቅር የሚያስብሉ ማናቸውም ጉዳዮች እዛ ላይ በደንብ ጠቅሻለሁ። አክሰፕታንስ ደግሞ ያለህን በእጅ ላይ ያለውን ኔጌቲቭም ፖዘቲቭም ትቀበላል። ለምሳሌ ሚኪያስ ማስተር ቤት ያደርጋል። አዎ ያደርጋል። ምንም አይነት ኤክስኪውዝ የለም። እንዲኮ ስለሆንኩኝ ነው፣ እንዲህ ባልሆን ኖሮ እንዲህ አላደርግም። ምንም ኖ ኤክስኪውዝ። በቃ የሆንከውን ነኝ ነው የምትለው። ምክንያቱም ሰብኮንሽየስ ያልከውን ነገር እንደ ፋይል ስለሚያስቀምጥ እንዲረዳ ከፈለግ ዊክነስ እንዳለብህ ልትነግረው ይገባል። ከዛ በኋላ ሶሉሽን ፕሮዲውስ ማድረግ ይጀምራል። ነኝ ካልከውማ ስለዚህ በቃ ተመችቶታል ነው የሚል። ስለዚህ ለዛ ነው እኔ አንዳንድ ሞቲቬሽናል ስፒከሮችን ማልስማማው ማለት ነው። እኔ ጠንካራ ነኝ በል ይለዋል አውት ኦፍ ኖዌር። አይደለም እኮ እንዴ ካልሆንክስ እንዴ ጠንካራ ነኝ እያልክ ከዛ ቤት ስትሄድ የምታለቅስበት ኢሹ ካለማ አይደንቲቲ ክራይስ ውስጥ ነው የምገባው። ከዛ ማንም አይፈታልህም። ራስ ከራስ ጋር የተጋጨበት ነገር ሰውን ላይ ይረዳ ወደ አእምሮ ኬዝ ነው እንጂ የሚያድግብህ። ስለዚህ ያለህበትን ዝም ብለህ አክሰፕት ታደርጋለህ። በቃ አሁን በማንኛውም ነገር በደንብ ቦልድሊ ነው የምትነግረው። መልካም ነገርም ከሆነ አሁን ኢቭን ኤቭሪ የጸጉሬ ቀለም እንደዚህ ነው እያልክም ሊሆን ይችላል። እኔ የምወደው ነገር ሴት ኢቭን ከዛ በኋላ ነው እሺ ፊልተር የሚደረገው። አሁን ለምሳሌ ሴት እንዲህ አይነት ከለር ሴት ወዳለው ሊሆን ይችላል። ምንም ይሄኛው አውት ኦፍ ከስፒሪቹዋል መንገድ የሚያስወጣ ነው ምናምን እንደዚህ አይነት ነገር የለም። የሰው ልጅ ባለው ልክ ፊዚካሉም ሜንታሊቲውም ስፒሪቹዋሊቲውም ይደነቃል ስል እኔ ቪዲዮ የምሰራበት ነው። የሴት ልጅ ከመገላለጧ ጋር በተገናኘ በጣም ብዙ እጅግ በጣም ትልቅ ዲዛስተር በአካባቢዋና በራሷ ላይ እያመጣች ኖራለች። አሁንም እየኖሩ ነው እና በሱ ላይ ምሰራ ይሆናል። እንደዛ ስልክ የሚገላለጡትን ለማለት አይደለም ልል ነው። ይሄ ስለ መልክ ነው ማወራ። መልካቸው የሚያምር ከሆነ ምንም ፕሮብለም የለውም። ይቺ ታምራለች፣ ይቺ መለስ ያለች ናት። አንተ ክሪቲሳይዝ እና ጀጃ አታድርጋቸው ብቻ። ይሄ ከስነ ተፈጥሮ ያፈነገጠ አይነት ትችት አትተች። መተቸት አትችልም፣ ማድነቅ ግን መብት ነው። ምንም ከስፒሪቹዋል የሚያስወጣ ነገር አይደለም። የራሱን የጋድን ስነ ፍጥረት እኮ ነው። ብዙ ቦታ እኮ እመቤታችን በሚገራርሙ ቃላት ትወክላለች መጽሐፍ ቅዱስ ውስጥ ስለ ደም ግባቷ ፀሐይ የምትመስል የፀሐይ ፀሐይ እየተባለ ራሱ ክርስቶስስ። ስለዚህ ይሄ ችግር የለውም። ራሱ ሲፈጠሩ ኮምፕሊመንት ፈጥሮ ስለሆነ የተፈጠሩበት ማድነቅ መውደድ ምንም አንተ ያነቃው አይደለም። አንተ የሆኑ ቼክሊስቶች ዘርግተ ይቺን ነው የምወደው ስላልክ አይደለም። ከውስጥ የነቃ ፍላጎት ስለሆነ ያቺ ማኔጀብል ትሁን፣ ወደ ሌላ ገደል እንዳይወስድ ማኔጅመንት ያስፈልገዋል። ያ ማለት ግን ማድነቅ ያለብን አድንቅ፣ ምንም ችግር የለውም። ሌት ኢት አውት ልል ነው። ማነቅ የሚባል ነገር ውስጥ አይኖር። ስለዚህ ያለውን ልኬት አክሰፕት ታደርገዋለህ። ከራስ ጋር ትተዋወቃለህ። አሁን ነው ገና የምትተዋወቀው። ይሄ ነው እንደ ሚኪያስ እስክትል ድረስ ማለት ነው። ብቻ አንተ እነዚህን ስታደርግ
ከፐርሲፕሽን መወሳሰቦች ራቅ ለማድረግ ሞክር። አይንህ በብዙ አይነት ድካም ውስጥ የሚሆንበት፣ ጆሮም እንደዛው የሚደክምበት ነገር ውስጥ ትንሽ ገንጠል ብለ ዝምታ ያለበት ቦታ ብቻ መሆን ብትችል ኢፌክቲቭነሱ በዛው ልክ ይጨምራል። አጀንዳ መያዝ አጀንዳ በጣም ጥሩ ነው። አሁን ይቅርታ የምትለው ነገር አንተ አሁን ከዚህ በፊት በጣም ብዙ የጎተትከው ነገር ሊኖር ይችላል። ራሱን ይቅርታ ያላረገ ማአት ስላለ በራሱ 10 ጊዜ የሚበሳጭ ሰዋል። እንዲህ እኮ ባላረግ ኖሮ እንደዚህ ሆን ነበር ትሽ ምናምን እያለ እድሜ ልኩን ሲበሳያጭ ለራሱ ይቅርታ ያላደረገ ማአት ሰዋል። በጣም ትልቅ እንቅፋት፣ መቼም መራመድ አትችልም ይህን ነገር ካላጠራ። ለአካባቢ ይቅርታ ያላረገ አለ፣ ነክሶ ብቻ እንደ ድሮ ቴፕ ነክሶ የሚቀር በተአምር አልራመድም፣ በቃ ቂም ይዟል። ይቺ ልጅ ትደብረኛለች ይላል። ቅድም ብያለሁ፣ ኢነርጂ አቴንሽንና ኢንቴንሽን ወዳለበት ነው የሚሄደው። ትደብረኛለች ማለት ኢነርጂ እኮ እየገበርክ ነው። ስለዚህ ካለ የመልካም ጉዞ ላይ ለማየውን ነገር እየገበርክ ነው። ዋይ ለዛ ነው እኔ ብዙ ጊዜ የምለው ሰይጣንን ለመጥላት ብለህ አትኑር። ባይ ዲፎልት አምላክን ለመውደድ መኖር ሰይጣንን መጥላት ስለሆነ ዋይ ለዛ ነው አንተ ለማቆም ብለህ አትኑር ነው። ለምን ለማቆም ትኖራለህ? ቶሱን ማቆም የሚባለውን ትተው ምክንያቱን ለምንድን ነው እንደዚህ ሆንኩት? ማአት መልሶች ልታገኝ ትችላለህ። ኢቭን የምታውቀው ይመስላል እንጂ አታውቀው። ጊዜ ሰጥተህ አጀንዳ ላይ ዝም ብለህ አስፍራቸው፣ ይቅርታውንም አክሰፕታንሱንም። ከዛ በኋላ ቃል ነው የምትገባው። ቃል ኪዳን ታስራለህ ከራስ ጋር ከአካባቢ ጋር እና ከፈጣሪ ጋር ማለት ነው። ስለዚህ በቃል ኪዳን መጨረሻ ላይ ይታሰራል። ቃል ኪዳን መሆኑ አንተ አክሰፕት ያደረግከውን ወደፊት ለመፍታት ነው እንጂ እንደ ሞቲቬሽናል ስፒከሮች ማኒፌስት እያደረግክ አይደለም። ይሄ ገና ላፕቶፕ ሳይኖር ላፕቶፕ እኮ አለኝ እያልክ ዝም ብለህ አጀንዳ ላይ መጻፍ በጣም እሱም ግን አስቸጋሪ ናቸው እነሱ። በጣም ያለህን ልኬት አክሰፕት ማድረግ መቻል ነው። በስነ ተፈጥሮ ልክ ማደግ የምትችለው በዛ ልክ ነው። ከዛ በኋላ አንተ በጣም እኮ ነው የሚገርመው። አንዳንድ ዶክመንተሪዎች ማየት ትችላለህ ከማኒፌስቴሽን ጋር በተያያዘ በጣም ብዙ ሰው የአእምሮ በሽተኛ የሆነበት አግባብም አለ። ኤክስፔክቴሽን ማለት ነው ባይዘዌ ያሌለ ነኝ ስትል አንተ ቃልህ ነው እንጂ ነኝ የሚለው ሰብኮንሽስን ትሪክ ልሰሩ አትችልም በዚህ ጉዳይ። ለምን? የስነ ተፈጥሮ ፍሬምወርክ ከዛ ውጭ እንዲሆን ሊያደርገው ስለማይችል ማለት። አንተ ግን የአንተ አካል ስለሆነ ቢሆኑ ትራያንጉሌት በምታደርጋቸው ፐርስፔክቲቮች እሱን በግድ ተገዱ እንዲህ ነው ቀደም እንዳልኩ አይደንቲቲ ክራይስ ውስጥ የሚከት ነገር ሰግስገህበት ፋይናሊ ግን አይሰማም፣ አያዳምጥም። መሆን ባለበት ሰዓት ላይ ማልፋን ይሄ ያለ አይደል? አንዳንድ ጊዜ ፒሲክ በስነ ስርዓት እያየው ተጠቅመበት ከዛ ሳታያቸው የሆኑ የሚገቡ የሉም ወይ ደግሞ ባለፍ ገደም ዝም ብለ ያለ የሌለውንም ፍላሽ እየሰካክ ቫይረስ ጠቅጠቅ ብሎበት የሆነ ሰዓት ላይ ወይ ብሉ ስክሪን ሊያደርግ ይችላል ወይ ሊዘጋ ይችላል ወይ መከራ ሊያበላ ይችላል። እንደዛ ነው የሚሆነው ሰብኮንሽስ። ለዛ ነው የአእምሮ ኬዝ ማለት እሱ ነው። ኖርማሊ የማይሆን ነገር ኢንፎርሜሽን ጀንክ ፋይል ሰግስገበት መጨረሻ ላይ በቃ አለርት ማሳየት ይጀምራል። ማልፋንክሽን ላደርግ ነው እያለ ማለት ነው። ከዛ ዞር ያደርጋል። አንተ 10 ጊዜ እሱ የሚያስበውን ፐርሲቭ በምታደርጋቸው ነገሮች የሚገቡትን ኢንፎርሜሽን ዳይሬክትሊ አክሰስ እንዲያደርግ ፍሪደም ከመስጠት ይልቅ በመሃል ጣልቃ እየገባ እንዲህ ነው ስትለው ሁለቱ መካከል ግጭት ስለሚፈጠርበት ሪያሊቲን ባለው ልክ መረዳት እየከበደው ይመጣል። ጆግ እያየ ይሄ ነገር ውሃ ነው ይላል፣ ወይ ደግሞ መኪና እያየ ሳይክል ነው። ገብቷል? አንዳንድ ያው የአእምሮ አመም የሚያደርጋቸውን ሰዎች ካያቸው እንደዛ ናቸው። በቃ 20 ዓመት ሙሉ ወይ 30 ዓመት ሙሉ የሚያውቃትን እናቱን ልውጥ ባረገው ሰዓት እሱን ለመጠየቅ ስትሄድ አያውቃት። አንቺ አጎቴ ነሽ፣ አንቺ አያቴ ነሽ ሊላቱን ላይ ይችላል። ለምን? የሆነ አይነት የኢንፎርሜሽን ግሊቾች መዛባቶች ስለተፈጠሩ ማለት ነው። ያንን በገዛ እጅህ ማድረግ ማለት ነው ማኒፌስቴሽን ማለት።
ሂፕኖቴራፒ ምናምን እነዚህ ነገሮች በስነ ስርዓት ቪዲዮ ሰራባቸዋለሁ። ሂፕኖቴራፒም የሚባለው ስለ ማኒፌስቴሽን እና ሞቲቬሽን ሶስቱ ዘ ሞስት ገዳይ ነገሮች ናቸው እና ሶስቱ ነገሮች ላይ ቪዲዮ ሰራለሁ። ኤኒዌይስ ያንተም መሆን የሚገባው በዚህ ነው ብዬ አስባለሁ። ከምንም በቃ ጊዜ ሳትፈጅ ሰልፍ ሪፔንታንስን አድርግ። ከዛ ራሱ መልክ እየያዘ ጋይድ ያደርጋል። ከራስ ጋር ውል ስትይዝ ሄደ ለንስሐ አባት ራሱ ብትነግራቸው አልቲሜትሊ ደግመህ እንዳትሰራ ሆነ ነው የምትፈጽመው። በእርግጠኝነት ሰልፍ ሪፔንተንሱ ይጠቅመሃል። ስትጀምር በጸሎት ጀምር፣ ስትዘጋውም በጸሎት ዝጋው። የአንተ መስጦ ማለት ነው። አይ ዛሬ ነገ ላትለው ትችላለህ፣ ግን የመጀመሪያ ፎርጊቭ ካላደረግ አክሰፕት አታደረግም። ሲጀመር አንዱ ውጤት ነው። ፎርጊቭነስ ላይ የጨረስከው ነገር እንዳለ ልብ ላይ ያመነ ሰዓት ላይ ራሱን መቀበል ይጀምራል ባይ ዲፎልት። ኢቭን ገና መመሰጥ ሳትጀምር እንደዚሁ ራሱ ስታየው የሆነ ዌይትለስ የሆንክ ነው የሚመስል። በቃ ዌይትለስነስ የሚባለውን ፕሪንሲፕል ታውቃለህ፣ የፊዚክሱን። በቃ ፍሎት እያረክ ነው የሚመስል አካሄድ ራሱ ራስ ይቀልሃል። ያ ማለት ያው ልዕልና ከፍ እያለ እንደሆነ ማሳያው ነው። ከዛ በኋላ አክሰፕት ስታደረገው ደግሞ በጣም ሌላ ዌትለስነስ ማለት ነው። ፕሮሚስ ስትገባ በቃ ታውቋለህ ምን አይነት ጀንክ የተለጣጠፉ እድሜ ልክ ተሸክመው ስትዞር የነበረው ነገር ተገነጣጥሎ እንደረገፈልህ ያኔ ይታያል። አምላክ ባይዘዌ በመሃል ንስሐ አባትን ጣልቃ ያስገባው ከሕገ ወንጌል በኋላ ነው። መጀመሪያ መመሪያችን ሕገ ልቡና ነው። ሕገ ልቡና ማለት ምን ማለት ነው? ሰልፍ ማለት ነው። ከራስ ጋር ውል ከያዝክ ምንም አያስፈልግም ሌላ ሰው እያለ ያኮን። ከዛ ጎሪት መጣ፣ 10ቱ ትእዛዛት ደግሞ መጣ። አልችል ስለ አልመራ ስላልክ በራስህ እሱ ደግሞ ጣልቃ ገብቶ እስቲ በእነዚህ ሕጎች ተመራ ተባልክ። በጎሪትም እምቢ አልክ። ከዛ ወደ ሕገ ወንጌል ተሸጋገረ። አሁን ሕገ መንግስት ላይ ነው የምንገኘው። አሁን ወደድክም ጠላም በሕገ ወንጌልም አትመራም። ሰው አሁን ኮንፊውዝድ የሆነው ለዛ ነው። ሴኩላር በሆነ ወይ እየተመራ ስለሆነ በግራ ጎኑ ሕገ ወንጌልን ለማስተናገድ ይጥራል፣ በዚህ በኩል ሕገ መንግስት ለማስተናገድ ይጥራል። በመሃል ላይ ዱምድ ሆነ። ይሄ አሁን በጣም ብዙ ታሪክ አለው። እዚህ ላይም ያው ብዙ ከአንተ ጋር እያወራው ቪዲዮ የምሰራባቸው ርዕሶች ማዕት ሆኑ። ከሴክሬት ሶሳይቲ ጋር በተገናኘ ይሄ ፌሪቴሉን ወይ ደግሞ የኮንስፓይሬሲውን ሳይሆን በስነ ስርዓት ኤቪደንስ ቤዝድ። እኔ ታሪክ አልወድም፣ የታሪክ ሰው አይደለሁም። ባይዘወይ ያ ማለት ታሪክ አላነብም መጽሐፉን አይደለም። ታሪክን በታሪክነቱ ምቀበል አይደለሁም፣ አልቀበለውም። አሁን ከዚህ በፊት የተፈጠረ ነገር ብትለኝ ለእኔ ሀሳብ ነው፣ አልቀበለውም። ስለ እንደ ሀሳብ ነው የምቀበለው እንጂ እንደ ፋክት አልቀበለው። እኔ ኢንቮልቭ ያደረግኩበትን ብቻ ነው እንደ ፋክት የምቀበለው። ስለዚህ በዛ ልክ ስለሆነ ኤኒዌይስ ከሱ ጋር የተያያዙ ነገሮች ምሰራበት ይሆናል። ምክንያቱም ሴኩላሪዝም የጀመረ ሰዓት ላይ ነው የዓለም ኮሌክቲቭ ኮንሽስነስ መዛባት የጀመረው ማለት ነው። እና እሺ አየህ አሁን አንዱ ፕሮብለም ይሄ ነው። ከዚህ በፊት ምን ብያለው ቪዲዮ ላይ አንተ ስለ አውትፑቱና ስለ ፕሮሰሱ አያገባህም። ኢነርጂ ለምንድን ነው ከዛ በኋላ እንዲህ ቢሆንስ ወደሚለው ኢነርጂ እንዲቬት የምታደርገው? ሆይ ምን አገባ? ምንም አያገባህም። አንተ አሁን ስለ ፕሮሰስና አውትፑቱ መንፈስ ቅዱስ ነው ስራው የሚሰራው። አንተ ኢንፑት ስጥ ብቻ ኮሚትመንት፣ ከዛ እሱ ነው ጋይድ የሚያደርግ። አንተ ራስን ጋይድ ማድረግ አትችልም። መንገድ ጠፍቶብናል እኮ አሁን እኮ ይሄ ያለንበት የፈተና ቦታ ነው።
ከፈተና ራሱ አልተላቀቅንም እንኳን አሸናፊ ልንሆን ማለት ነው። ስለዚህ በጣም ነው ጋይዳንስ የሚያስፈልገን። ስለዚህ አንተ ጄኒውንሊ ጉዳዩን ማድረግ ላይ ብቻ አተኩር። ከዚህ በፊት በብዙ አይነት መልኩ ወስጄው እንደውም ኤክስትሪምሊ ጉዳዩን በኤክስትሪም በሆነ ወይ ምሳሌ ሰጥቼበታለሁ። አምላክን መቅረብ አትችሉም፣ እሱ ነው የሚቀርባችሁ ብያለሁ። ስለዚህ ለምን ዌስት ታደርጋለህ? እሱን ለመቅረብ ዝም ብለህ ስራን አሰራም። ህግ ሰጥቷል። በራስም ደግሞ ያው የሂውማኒቲ ህጎች አሉ። ምንም ሌላ ህግ ራሱ እኮ አያስፈልገንም። በስነ ስርዓት እንኑር ከተባለና ራስን መመልከት ከቻልክ እኮ መጽሐፍ ቅዱሱ ኢቭን አያስፈልግም ፈጣሪን ለመረዳት። ግን በቃ ስለማትችል ነው የተሰጠ። በቃ በዚህ በጣም አተካራ ውስጥ የገባ አይነት ጉዳይ ውስጥ ስላለን ማለት ነው። ስለዚህ አሁንም እንዲህ ቢሆንስ ካልክማ ካሁኑ እየወደቅ እኮ ነው። አንተ እኮ ምንድን ነው ፖሲቢሊቲ አለ እያልክ እኮ ነው። የመውደቅ ፖሲቢሊቲ አለ እያልከኝ ነው። እንደዛ አይጀመርም። ስትጀምር ይሄኛውን አስተሳሰብ ማለት ነው ለየትኛውም አይነት ጉዳይ አትጠቀምበት። ኢነርጂን ኦልሞስት 50%ን ወስዶብሃል። ስለዚህ ኢንፑቱ ላይ ማዋል ያለብን ኢነርጂ በቃ በጣም የተመናመነ ያደርጓል። የተመናመነ ማለት ከዛ በኋላ በቃ እዚሁ ጋር ነው እየገደልከው የምትሄደው ማለት ነው። አንተ የሚመስል እዛ ጋር መሳሳት ነው እንጂ መሳሳት የጀመርከው መነሻው ላይ ነው። ስለዚህ እንደዛ አትበል። ሲጀመር የአንተ ስራ አይደለም። ሃው ዱ ዩ ኖ ፊውቸሪቲን በምን ታውቃለህ? አንተ እስረኛ ነህ፣ የናውነስ እስረኛ ነህ። በምን ታውቃለህ? ላይሆንም ይችላል ሊሆንም ይችላል። ሁለቱንም አትችልም ማለት ተስፋ ማድረግ ብቻ ነው። በቃ ተስፋ ማንም አልከለከለ። ዝም ተስፋ የእኛ ስነ ተፈጥሮ በባህሪው ለመልካም ነገር ያጋደለ ነው። ባይዘወይ ስንፈጠር ጋድስ ፐርፌክት ስለነበረ የመጀመሪያው የኛ አባት ቴንደንሲያችን ለመልካም ነገር ነው። በጣም ብዙ ነገር እኮ ነው የሚያግዘን እኛ መልካም እንድንሆን። እንዲሁ ስነ ተፈጥሯችን ራሱ ባይ ዲፎልት ራሱ መጥፎ ነገር የሚርቅ ነው እኮ። እኛንን ነገሮችን ኮምፕሌክስ እያደረግን መጥፎ ምንጎትተው እንጂ ብዙ ነገር ነው የሚያግዘን። እና እንደዛ ብለህ አትጀምር ልልህ ነው። ከመነሻው መውደቅ ነው የሚሆነው። እና እንደሱ አይታሰብም። እንደዛ አታስብ። ሌሎቹንም አስተሳሰቦች ዝም ብለህ አንተ ነክሰህ ኮሚትድ በሆነ ወይ ኢንፑት ብቻ አሳድር። ታየዋለህ። እኔ አሁን ልነግርህ አልችልም። እንዲህ ያጋጥማል ራሱ አልልህም። ምክንያቱም የእኔ ዴስቲኔሽን ፓዝና የአንተ ስለሚለያይ ኢቨን የሰልፍ ሪፔንታንስ ፕሮሰሱን ስትሄድ መንፈስ ቅዱስ ለአንተ የሚገልጥል ብዙ አኳኖች ሊኖሩ ይችላሉ። በአንተ እኔ ልረዳውም አልችለው ማለት ነው። በአንተ ዴስቲኔሽን ፓዝ በኩል የሚመጡት ምክንያቱም የሁለታችን መዳረሻ ነው እንጂ አንድ መንገዳችን የተለያየ ነው። የየግል ዴስቲኔሽን ፓዝ የጋራ መገኛ መዳረሻ ነው ያለን። ስለዚህ በአንተ ዴስቲኔሽን ፓዝ ልክ ስለሆነ መንፈስ ቅዱስ የሚገለጥልህ ዝም ብለህ እሱ ጋይድ እንዲያደርግ ፉል ፓኬጅ ሰሚሽን ስጥ። ኢንፑቱ ላይ ኢንቨስት አርግ። በቃ ጀስት እሱ ላይ ኢንቨስት አርግ። ኢንፑቱ ማለት ተመሰጥ። በቃ ታይም ስጥ፣ ለራስህ ጊዜ ስጥ። ምንድን ነው እያልክ ያንተ መረዳት እስከሚሄድበት ጥግ ድረስ ምናልባት ይሄ አክሰፕታንስ እና ፕሮሚስ ጋር ሳትደርስ በፊት ራሱ ገና ፎርጊቭነስ ላይ 7 ቀን ሊፈጅብ ይችላል። አንዳንድ ጊዜ ደስ ብሎ ማለት ነው። እኔ አሁን እንደዚህ ልኝ እያልኩኝ ዝም ብዬ ለ4 ሰዓት ልቆይ ይችላል። ሰው ሲያየኝ ምንድን ነው የሚጃጃለው ምናምን ሊለኝ የሚችልበት አይነት ማለት ነው። እና በቃ ደጀኛው። ምክንያቱም ሌላ ዳይሜንሽን ላይ ከፍ እያልክ ስትመጣ ይሄ 3 መዋቅሩ አይረዳህም። የአንተ ይዞታ ታምር ነው። ስለዚህ እሱን በቃ ሌላውን ምናምን ምን ይመጣል ኮንሲኩዌንስ አትበል። አንተ አሁን ማድረግ ያለብን ብቻ አድርግ። ስለዚህ ፎርጊቭነስ ላይ ብቻ እንዲሁ ተመስጠህበት እንዲሁ ደስ ብሎህም 4 5 ቀን 7 ቀን 15 ቀንም ልትፈጅበት ትችላል። ኢትስ አፕ ቱ ዩ። አንተ ራሱ ሲመች ታየዋለህ። መንፈስ ቅዱስ ኢንቮልቭ ሲያደርግ የሚከናወነው ማለት ነው። አንድ ካምሮ ማጥፋት ያለብህ ነገር ልክ ነው። የቆሸሸ ነገር ጋር መንፈስ ቅዱስ ኮምፓተብል አይደለም፣ አያርፍም። ይሄ ግልጽ ነው። ግን ያ ማለት
የመንፈስ ቅዱስን አሰራር እንደተረዳ ሰው ደግሞ አታወራ፣ ወይ ደግሞ የሚያወሩትን ሰዎች አትስማ። የመንፈስ ቅዱስ አሰራር በጣም ረቂቅ ነው። ረቂቅ ከመሆኑ የተነሳ እኔ እንደውም በምን አይነት መልኩ ነው የምገልጸው? እንዲህ ፒክቸር እስኪው እንድታደርጉት በምን እገልጸዋለሁ? ውሃ ሲፈስ የሆነ ቦታ ላይ ብታስፈስ በቃ ባገኘው ቀዳዳ ይገባል አይደል? ከውሃ በላይ ደግሞ ረቂቁ ማን ነው? ጭስ ነው። ጭስ ደግሞ ከውሃ በላይ ረቂቅ ነው፣ በጣም ይገባል በማንኛውም ነገር ውስጥ። ከጭስ በላይ ደግሞ ረቂቁ ሐሳብ ነው። ከሐሳብ በላይ የመጨረሻው ረቂቅ መንፈስ ቅዱስ ነው። ስለዚህ አንተ ጥንጥዬም ብትሆን የነጻች ቦታ ካለ እዛች ላይ ያርፋል። ዶንት ወሪ አባውት ይሄ ብዙ ጀንክ ስለመስራት ወይ ደግሞ ዛሬ ተነስተ ማስተር ቤት ብታደርግም ስለማድረግ ብለህ በጣም ርቆኛል አትበል። እንደዛ አይደለም የሚሰራው እሱ። ስለዚህ በዛ መልኩ ራስን ክሪቲሳይዝ አታድርግ። አንደኛው ትልቁ ነገር ኮሚትመንት ይፈልጋል። አሁን ስፔሲፊካሊ ስለ ማስተርቤሽኑ ስናወራ አንድ ቴክኒክ የመጨረሻ ልንገርህና እነዚህን ሁሉ የምታደርግ ይሆናል። ለማስተርቤሽኑ ብቻ የሚጠቅም ነው ይሄ ቴክኒክ። እኔ አሁን በማርሻል አርት ውስጥ ነው ያደግኩት እና በፊት ማደርገውን እንትን ልበልህ። በፊት ማደርገው ማለት አሁን እኔ በፊት አሁን እንኳን ያው የለም ትዳር ውስጥም ስለሆንኩኝ ሴክሹዋል ዲዛይር ቢኖርም ያው ማድረግ በምትችለው አይነት መልኩ ስለምታደርግ እሱ ያን ያህል ቦዘር የሚያደርግ አይደለም ልል ነው። በፊት ግን ዩኒቨርሲቲም እያለው ምናምን በጣም ነበር ፋይት የሚያደርገኝ ይሄ የራሱ ሴክሹዋል ዲዛይር ማለት ነው። እኔም ማደርገው የዛን ጊዜ ምን አይነት ቴክኒክ ነው? ያው እንዳልኩክ በስፖርት ውስጥ ስላደግኩኝ ምን አደርጋለሁ? ልክ ያኛው ዲዛይር ሲመጣ አንድ የጠቀመኝ በጣም በቃ በደንብ የገባውበት ስለሆንኩኝ ስፖርቱ ላይ እንትን ነው ይሄ አንድ ቀን ማርፍበት አጋጣሚ አልነበርም። አሁን አርፋለሁ፣ በጣም ነው ማርፈው፣ ብዙ ክፍተቶች አሉ አሁን። በፊት ግን አብሶ ዩኒቨርሲቲ ምን እያለው ምንም ብሬክ የለም። በቃ እንደዚሁ በቃ ደስ የሚለኝ አንዱ ነገር ዳይሊ እንደ ምግብ አንዱ ስፖርት ስለነበር ማለት ነው። እና ልክ ያ ዲዛይር ሲመጣ እንዳልኩ ነው። ልክ ዲዛይር ከመጣ ያንተ ኢነርጂ ፍሎ የሚያደርገው ወደዛ ነው። ኢቭን እዚች ጋ እኮ ይመጣና ሌሎች ነገሮች በጣም መልካም የሚባሉ ነገሮች ቢመጡ ራሱ ብለሪ በሆነ ወይ ነው የሚያያቸው። በቃ ያስወግዳቸዋል። እንደዚህ ውግድ ነው የሚያደርጋቸው። የዛን ሰዓት ላይ እኔ ምን አደርጋለሁ? ኢሚዲየትሊ እነሳና ምንም ስራ አላበዛበትም ሰውነቴን። ለምሳሌ የዶርም አልጋ ላይ ከሆንኩኝ ከዶርም አልጋ ላይ ውርድልና መሬቱ ላይ ዝም ብዬ ፑሻፕ ነው የሚጀምረው። ዝም ብዬ ማለት ነው። ምንም ይሄ ማሰብ ከጀመርክ ነገርኩ እኮ ልክ ሀሳብ ካደረግ ስፖርት ልስራ እንዴ ካልክ ኮንሱም ያደርጓል። ይሄ ስፖንጅ እንደሚመጣው የለም እንደሱ ምጥጥ አድርጎ ፓርቶፊት ነው የሚያደርገው። አይ ስፖርት አያስፈልግም ነው የምትለው። ስለዚህ እሱን የማይንድ ትሪክ ስለማቀው ልክ የሴክሹዋል ፍላጎቴ ሲመጣ ኢሚዲየትሊ ከዛ ላይ ወርድና ፑሻፕ ቀጠቅጣለሁ። ፑሻፑን ታዲያ በጣም ደክሞኝ በደረቴ መሬቱ ላይ ውርድ እስክል ድረስ አላቆመው፣ ዝም ብዬ ነው የምሰራው። በጣም በሚገርም ሁኔታ ልንገርህ፣ ያም ፑሻፕ ልክ ሳቆም ጠፍቷል። ወዲያው ነው የጠፋው። እና ወዲያው እንደዛ ልክ ሲጠፋ ፑሻፕ እንዳልኩ ይደግፈኛል። ስፖርትም ስለምሰራ በዛው አንዳንዴ ልቀጥልበት እችላለሁ፣ ወይ ተነስቼ ሻወር ወስዳለሁ። አለቀ በቃ ጠፋ። እያሰብኩት ጠፍቷል። እያሰብኩት እኮ ነው አለ እንዴ ምናምን አሁን አልነበር ምናምን ትላለህ በውስጥ ማለት ነው። ያን ያለ ስትራክቸር የሆነ አስተሳሰብ ሳይሆን በቃ እንደጠፋ አውቀዋለሁ። በቃ ቀጥታ ወደ ጉዳይ እገባለሁ። ሌላ ጊዜም ይመጣል። ልክ ሌላ ጊዜ ሲመጣም ኢሚዲየትሊ እንደዛ ነው የምሰራበት። በቃ የኔ አሁን በጣም እጅግ በጣም የጠቀመኝ ቴክኒክ ስፖርት ነው። ለምን ካልክ የአቴንሽን እና ኢንቴንሽን የኢነርጂ ፍሎውን ነው የምቀይርበት። ከዛ ልክ ሰውነት ፔን ሲሰማው አሁን ስፖርት ስትሰራ
ሙሉ ፔኑ ወደዚህ ይመጣል። ትኩረቱ ልክ ሲመጣ ሺፍት እያደረገ ይመጣል ማለት ነው። ሺፍት እያደረገ ሲመጣ በዛ ልክ ያው አንተ ማኔጅ ታደርገዋለህ ማለት ነው። አንዱ እኔ በደንብ ለሰውም መክሬ በስነ ስርዓት የሰራ እስከዛሬ ያው ዩኒቨርሲቲ ነው በጣም ኦልሞስት አሁን እኔ ከተመረኩ ራሱ 8 ዓመት ምናምን ይሆነኛል። 8 ዓመት ይሆነኛል። እና ይሄኛውን ቴክኒክ ሞክረው ምናልባት ስፖርት የምትወድ ከሆነ በቃ በተአምር ዶሚኔት ነው የሚያደርገው ጠቅላላ ነገሩን። አይ ነው አውቀዋለሁ፣ በደንብ ነው የማውቀው። እና በቃ ይቺ ናት ያለ ስነ ተፈጥሮ። ማይንድን በዚህ መልኩ ከተረዳው ለምሳሌ እኔ አሁን ፑሻፕ ስመጣ 3 በ1 ነው የምመታው። 3 በ1 የምመታው ከዚህ በፊት ቪዲዮ ላይ ጠቅሻለሁ። 3 በ1 60 ልመታ እችላለሁ። 1 እያልኩ ከቆጠርኩኝ ግን 40 ላይ ምናምን ልደክም እችላለሁ። ለምንድን ነው 3 በ1 ካልከው? ምንም እኮ የተለየ ነገር የለውም። እንዳልኩ ስጋህ የአእምሮ ተገዢ ነው። አእምሮ ደግሞ ልትገምተው ከምትችለው በላይ ዘሞስት ሶፊስቲኬትድ የሆነ በጣም አደገኛ ማለት ነው። በዛውም ልክ ቅድም እንዳልኩ አደገኛነቱን አንተ ማኔጅ ካደረግከው ደግሞ የሚገርም በረከት ያለውን አቅም ልትረዳው ከምትችለው በላይ ነው። እና ማፕ ትሰራዋለህ ማለት ነው። አሁን አእምሮ የኔ ማፕ የሚያደርገው አሁን ባይ ዲፎልት ማለት ነው ጭራሽ ልስት የማልችለው ነገር አንኮንሽስሊ ፑሻፕ ከመታው ራሱ 3 በ1 አሁን አንኮንሽስ ነው። ከኮንሽስ ጠፍቷል። ዝም ብዬ ስቆጥር ራሱ እንደዚህ 1 እንደዚህ 2 3 እያልኩኝ በቃ ኦልሬዲ ሜንታል ማፕ አድርጎት ወደ ከኖሌጅ ወደ ኤክስፒሪየንስ አሸጋግሮታል። ስለዚህ እንትን ነው ልል ነው ይሄ ከዛ አይነት አረዳድ ወይ ደግሞ ከዛ አይነት አተያይ አእምሮ ከተረዳው በዛ መልኩ ሺፍት እንዲያደርግ ማድረግ ስለምትችል አንተም ቅድም እሷውን የሰራው ማፕ አለ። ኢቭን የፈለገ ሀሳብ ቢመጣ እኔ ኮንሱም አደርገዋለሁ የሚል ማለት ነው። እሱን ማፕ ነው። ያንን ማፕ ደግሞ ዝም ብለህ በአንድ ጊዜ የምታጠፋው አይደለም። አንድ ነገር ማስተዋል ያለብህ ነገር ምንድን ነው? እንትን አትለው፣ አታስገድደው። ምንም ማስገደድ የለም በእንደዚህ አይነት ጆርኒ ላይ። ቅድም እንዳልኩ ነው ማኒፑሌት ነው የምታደርገው። ማኒፑሌት የምታደርገው አቅሙን ተጠቅመ ለአንተ እንዲገዛ ታደርጓል። እንዴት ካልከው እንደ ሕፃን ልጅ ነው። ቅድም እንዳልኩ ሕፃን ልጅን አስገድደው ምንም ነገር እንደማታስደርገው ታውቃለህ። አስገድደው ስል ማኒፑሌት አድርገኸው ግዴታ የሚመስሉ አሁን ተው ትለዋለህ አይደል? ተው ስትለው ያቆማል እኮ ያቆማል። ነገር ግን የትኛው የተሻለ ነው ያኛውን ነገር እንዲያቆም ካልክ አብረኸው ማስታከክ ያለብህ ማኒፑሌሽን ሊኖር ይገባል። አብረኸው ማለት ነው። ተው እንዳለ ሆኖ ተው ዝም ብለህ ተው አትለው። ሕፃን ልጅን ኢንስታንት ለሆነ ነገር ነው ተው የምትለው። ቆጣ የምትልበት ኢንስታንት ነው እንጂ እየተቆጣ አትኖርም። ለምሳሌ አንድ የሚያስቸግር ነገር ወይ ደግሞ ተው ሲባል እምቢ ያለውን ነገር ሲል ጮክ ብለህ ደንገጥ እንዲል ታደርገዋለህ። ግን መልስ አቅፈኸው ያችን ነገር ማኒፑሌት ነው የምታደርገው። አባብለኸው ለምን ያለቅሳል? አሁን ለምሳሌ ማልቀሱ የዛ ሪያክሽን ነው። ስለዚህ ማልቀሱን ባላንስ ማድረጊያ ወይ ደግሞ በሚቀጥለው ያንን ነገር እንዳያደርግ ተው ብለህ ስላስፈራራው ብቻ አይሆንም። ተው ብለህ ብታስፈራራው በዛች አቅሙ ልክ አንተ ምናልባት ከመጋረጃ ጀርባ ወደ ጓዳ ስትገባ እዚች ጋር እሳቱ ጋር ሊሰድ ይችላል። ምን ልል ነው? ተው ማለቱ ሲደመር ሰም ካይንድ ኦፍ ማኒፑሌሽን ያስፈልጋል። እና ማይንድ ተው የሚባለው ኮሚትመንት ነው። ሩቲን አድርገው ይሄ በስነ ስርዓት የተሰራ ልክ ያችን ሰዓት ሲያስብ ስፖርት እንደምትሰራ እንዲያስብ ማድረግ አንደኛው፣ እሱን ማፕ እንዲያደርግ መጣር። ሁለተኛው
ማስገደድ የሚባለው ነገር የለም። አሁን ለምሳሌ ዲዛይሩ ሲመጣ ዲዛይሩን ለማስቆም አትጣር። ቶውና ኢሚዲየትሊ አሁን ያልኩን ቴክኒክ ተጠቀም። የመጀመሪያ ቀን ምናልባት ልታደርገው ትችል ይሆናል፣ ወይ ሁለተኛው ቀን ችግር የለውም። አሁንም አትገዳደረው፣ አድርገው። ማድረግ ይሄ በጣም አስቸግረው ከመጣ አድርገው። ከዛ በኋላ ግን ስፖርቱን ስራበት። አድርገው የሚመጣ ከሆነ ስፖርቱን ስራበት፣ አድርገው። ይሄ ዝም ብለህ ማቆም የሚባል ነገር የለም። ማፕ ስለሰራው ሬዲ ዝም ብሎ ማቆም ድጋሜ ለመጀመር ነው። ስለዚህ ድጋሜ እንዳይጀምር አድርገ ቀስ እያልክ ቅድም እንዳልኩ ያቺ ከቲክቶክ ያየናት ቪዲዮ ምሳሌ እንደሆነችው በዚህ እየተካህበት ነው። ሪፕሌስ እያደረግከው ነው። መጨረሻ ላይ ቀስ ብለህ ተንኮለኛው ማኪያቬሊያን ቲንኪንግ ታውቀዋለህ። ማኪያቬሊ ኢቭል ነው፣ ግን ማኪያቬሊያን አሁን የሚሊተሪ ስትራቴጂ እና የፖለቲክስ ጽንሰ ሀሳቦች ላይ የእሱን አሁንም ድረስ ዌስተርኖች ይጠቀሙታል። እሱ አሁን አንተ ታታስበው ባይ ኤኒ ሚንስ ሃው ቱ ስቴይ ኢን ፓወር ነው ቴክኒኩና አንተ እየኖርክ መስሎ እንደ ብል በልቶክ ገዝግዞ ማለት ነው። አንተ ዙፋን ላይ ነኝ ብላ ተደላድላል። በንጋታው የለም ወርዳል። ከኖርማል ህዝብ ጋር ወይ እስር ቤት ነው። አንተ በማታውቀው አይነት መልኩ ማለት ነው። እንዲህ አይነት ትሪክ ነው ማይንድ ላይ መስራት ያለ ይመስለዋል፣ ግን ቀስ አድርገህ ነው የምጠመዝዘው ቴክኒካሊ ማለት ነው። በአንድ ጊዜ ከመጣውማ ይፋየታል። ሁል ጊዜ ነው ፋይት የሚያደርገው ካንተ። ስለዚህ ያቺን ቴክኒክ ቅድም ካልኩ ጋር ይሄ ለምን የምትለዋ ማለት ነው። በዛ ሰዓት ላይ ግን ለምንድን ነው ማደርገው አትበል። ኖርማሊ ማስለመድ ያለብህ ነገር ምን እንደሆነ ታውቃለህ? ኖርማል ሰዓት ላይ ያ ዲዛይር ሳይመጣ በፊት ርዕሱን አንሳው፣ አትፍራው። አንተ አሁን እርግጠኛ ነኝ አብዛኞቻችሁንም ከዚህ በፊት ከአንተ ውጭም ያሉትንም ሳወራ ካደረግከው በኋላ ትፈራዋለህ። ስለዛ ነገር ማሰብ በጣም ነው የምትሸሸው፣ በጣም ነው የምትፈራው። በቃ አለ አይደል እንደ ባዕድ ቆጥረኸው ማለት ነው። አይሰራም እሱ እና ያኛው ማለት በግድ ማፕ እንዲሰራ እያደረግከው ነው። ኖርማላይዝ ማድረግ አለብህ። ኖርማላይዝ ማድረግ ማለት ማድረጉን አይደለም፣ ማድረጉን ሳይሆን ስለዛ ነገር ማሰብ። ኖርማሊ አንተ አውቶሪቲ እንዳለ አስባለሁ፣ ግን ችግር የለውም ወደሚል ይዘት እንዲመጣ ማድረግ አለብህ። እንዲሁ ከፈራውም አሁንም በጣም የሆነ ኢነርጂ ይዞ ነው የተቀመጠ ውስጥ። ስለዚህ እንደዛ የሚባል ነገር የለም። ይቺ ምክንያታዊ የምትባለዋን ጉዳይ ኖርማል ሰዓት ላይ ነው። ሴክሹዋል ዲዛይር የመጣ ሰዓት ላይ ለምን እንዴት አይሰራም? ከቻልክ ኢሚዲየትሊ አልኩህን ፑልአፕ መስሪያ ደግሞ ካለ ፑልአፕ መስራት፣ ከዛ ፔንፉል የሆነ ነገር ማድረግ። ቦዲን ፔን እንዲሆነው ስፖርት በጣም አስፈላጊ ስለሆነ ማለት ነው። አንዳንዶቹ የተመቸ ሰዓት ሲያገኙ አይመችም እንጂ ሩጫ ይወጣሉ። ሮጠ ስትመጣ ድብን ብሎ ነው የሚጠፋው። ፑሽአፕ ግን ያው ቅርብ ስለሆነ ኢሚዲየትሊ ተነስተ መምታት ነው በቃ፣ ደረትህ መሬት እስኪነካ ድረስ በቃ። ይህ በጣም ማለት ነው። ከዛ ቼንጁን ታየዋለህ። ኖርማል ሰዓት ላይ ምክንያቱን ፈትሽ፣ የሚመጣ ሰዓት ላይ ፑሽአፕ ስራበት። በዚህ ጥሩ የሆነ ለውጥ ታመጣለህ። ከዛ በዘለለ ደግሞ ሌሎች ይሄንን ኮሚትድ ሆኜ እየሰራው ነው በእውቀቴ እና ከጀርቤ ደግሞ እኔ የማላቃቸው ብዙ ብርድ የሚያስመቱ ጉዳዮች አሉ። እሱን ደግሞ አንተ ሙላልኝ ብለህ ለፈጣሪህ ደግሞ ራስን አሳልፈ የምትሰጥበት የተወሰነች 5 ደቂቃ ምቱን 1 ደቂቃ ሞመንት ካለህ በቀላሉ የሚታለፍ ነው። በዛው ልክ ያው ሁሉ ነገር ደህና ይሆናል። አመሰግናለሁ። መልካም አዳር ይሁንልህ። እሺ ወዳጅ፣ ሰላሙን። እሺ ቻ